እሺ፣ አዎ ሬኮርድ ማድረግ ጀምሯል። እንደምናመሻችሁ ሁላችሁም። አብርሃም እና ያሬድ ከኢትዮጵያ ኮሚኒቲ አለን። ያሬድ ከዚህ ቀደም ምናልባት የምታውቁት ከሆነ እ፣ በተወሰነ የቴክኖሎጂ ነገር ላይ ሲያስረዳን የነበረ እ፣ እ፣ አባላችን ነው። አሁን ደግሞ ኢትዮጵያ ኮሚኒቲ ውስጥ ከኛ ጋር ይሰራል። በተለይ በዚህ በቴክኖሎጂ በአይቲ ዙሪያ ላይ ብዙ እያገዘን ያለ ወንድማችን ነው። እ፣ እስቲ ያሬድ ቪዲዮን ክፈትና ራስህን አስተዋውቅ። ያው እኔም ብዙዎቹም ያውቁኛል በስሞል ቢዝነስ ላይ። አንተንም እንግዲህ ራስህን አስታውቀን ወደ ፕሮግራማችን እንጀምራለን። እሺ ያሬድ ይባላለሁ። ያ በቅርቡ ነው ኢሲኤስ የተቀላቀልኩት። ያ መልካም ያሬድ፣ ያው የምትሰራው እንግዲህ ብዙ ቦታዎች ላይ የምትሰራለህ። አሁን በተለይ ደግሞ በቴክኖሎጂ በአይቲ በኢንፎርሜሽን ዙሪያ ላይ ብዙ እያገዝከን ያለኸው። ዛሬ ስፔሻሊ የሶሻል ሚዲያውን እና የኤአይን ጉዳይ አንተ ጋር እ፣ እንግዲህ እሱን ፕሮግራም አንተ ትመራለህ ማለት ነው። ለመጀመሪያ ያህል እንግዲህ እኔ ስክሪኔን ሼር አደርጋለሁ። ይሄንን ስክሪን እንድታዩት። አዎ እንግዲህ እ፣ ዛሬ የምንወያየው እንዳልነው ማርኬቲንግ፣ ሶሻል ሚዲያ እና ኤአይ ነው። የኢትዮጵያ ኮሚኒቲ በሲያትል የስሞል ቢዝነስ ካፒታል ዴቨሎፕመንት ካፒታል ሬዲነስ ፕሮግራም ነው። አብርሃም አስፋው ገብረ ኪዳን እና ያሬድ ሸዋርድ አለን። ሁለታችንን በቅንጅት የምናዘጋጀው ማለት ነው ይህንን ፕሮግራም። እ፣ ለመጀመሪያ ያህል እንግዲህ ምንድን ነው ማርኬቲንግ የሚለውን ሀሳብ ጽንሰ ሀሳብ እንድንነጋገርበት ነው የምፈልገው። እ፣ አንድ ደቂቃ ቆይ፣ ይህች ነገር እያስቸገረችኝ ነው። እሺ፣ ምንድን ነው ማርኬቲንግ? ስክሪን ይታያችኋል? ሁላችሁም ይታያል ብዬ አስባለሁ። ታየለ እሺ፣ ማርኬቲንግ ማለት ባጭሩ ጠቅለል ባለ እንትን ለማስረዳት ክሬት ቫሊዩ እና ኮሚኒኬት የምናደርግበት ነገር ማርኬቲንግ ይባላል። እሱን ካስተመር ሴንተርድ የሆነ አፕሮች ነው የሚኖረው። ወይም ምንድን ነው ካስተመር የምንለው የኛ ተጠቃሚ እሱን ያማከለ አፕሮች የሚኖረን ስራ ነው የሚኖረው ማለት ነው። በተጨማሪ ደግሞ ገንዘብ ወይም ሬቨኒው ጀነሬት ማድረግ መቻል አለበት ማርኬቲንግ። እና ጀስት ዝም ብሎ ስለ አንድ ዕቃ ማሳወቅ ብቻ ሳይሆን ገንዘብ ማምጣት መቻል አለበት። ስለዚህ ማርኬቲንግ ኢዝ ኦፈን ሚስአንደርስቱድ እንደ ፕሮሞሽን ተደርጎ ነው የሚታሰበው። አንድን ዕቃ ማሳወቅ እንደዚህ አይነት ነገር ነው ብዙ ጊዜ የሚታሰበው፣ ግን አይደለም። አት ቢዝነስ ሌቭል ማርኬቲንግ ኢዝ አባውት አይደንቲፋይንግ ካስተመር ኒድስ፣ ክሪኤቲንግ ቫሊዩ ኤንድ ዲሊቨሪንግ ኤፌክቲቭሊ። እና ኤቭሪቲንግ ስታርትስ ዊዝ ካስተመር ማለት ነው። ካስተመሩ ምን ይፈልጋል፣ ያንን ነገር ደግሞ እንዴት አድርገን እንሰጠዋለን፣ ቫሊዩስ እንዴት እንጨምራለን ኢፌክቲቭ በሆነ መልኩ የሚለው ነገር የማርኬቲንግ አስተሳሰብ ነው። ለምን ማርኬቲንግ ያስፈልጋል? ዋይ ማተርስ ፎር ስሞል ቢዝነስ? ሶስት አስፈላጊ ነጥቦች አሉት እዚህ ጋር። አንደኛው ምንድን ነው? ኮምፒት ዊዝ ላርጅ ፈርምስ ማድረግ ይቻላል ማርኬቲንግ ካለን። ሁለተኛ ደግሞ ቢልድ ትራስት ኤንድ ብራንድ ሪኮግኒሽን ነው። በሰዎች መካከል ብራንዳችን እንዲታወቅ ይረዳዋል። እንደገና ደግሞ ስለዛ ስለምንሰራው ፕሮዳክት ወይም እቃ ትረስት ወይም ስለ ድርጅታችን እምነት እየተጣለብን ይሄዳል ማለት ነው። በሶስተኛው አብሮ ደግሞ የሚሄደው ድራይቭ ኮንሲስተንት የሆነ ሬቨኒው ደግሞ እንዲያመጣለን ማርኬቲንግን እንጠቀማለን። እነዚህ ኮንቨርት ቪዚቢሊቲውን ወደ ሽያጭ እናመጣዋለን ማለት ነው። እይታ ይኖረናል፣ አንድ ነገር ይታወቃል። ያ የሚታወቀው ነገር ወደ ገበያ መጥቶ እንዲሸጥ የሚያደርግ ነገር ነው ማለት ነው። ስለዚህ ፎር ስሞል ቢዝነስስ ማርኬቲንግ ኢዝ ሰርቫይቫል፣ በጣም ኢምፖርታንት ነገር ነው። ሰርቫይቭ የሚያደርጉበት ነገር ነው። ዊዛውት ክሊር ስትራቴጂ ኢቨን ግሬተር ፕሮዳክት ወንት ሰክሲድ። ማርኬቲንግ ብሪድስ ደ ጋፕ ቢትዊን ፕሮዳክት ኤንድ ካስተመር። ስለዚህ በፕሮዳክትና በካስተመር መካከል እንደ ድልድይ ሆኖ የሚያገናኝ ሲስተም ወይም የአንድ የድርጅት ራሱን የቻለ የድርጅቱ አካል ሆኖ የሚመራበት ኦርጋናይዜሽን ወይም ዲፓርትመንት ነው። እና በማርኬቲንግ ውስጥ ማወቅ የሚገባን ነገር ምንድነው? የመጀመሪያው ነገር ካስተመሮቻችንን ማወቅ ነው። ታርጌት ማርኬት። ለምሳሌ ሁ ኢዝ ዩር ካስተመር፣ ዋት ፕሮብለም አር ዩ ሶልቪንግ፣ ዲሞግራፊክስ፣ ቢሄቪየር እና ባይንግ ሞቲቬሽን። ይሄ ምንድን ነው? ታርጌት ማርኬታችንን ሳናውቅ ዝም ብለን ልንነሳ እንችልም። ለምሳሌ የህፃናት ፕሮዳክት የምንሰራ ከሆነ ታርጌት ማርኬታችን ህፃናቶች ናቸው ማለት ነው። እነዛስ ህፃናቶች እድሜያቸው ደረጃቸው ስንት ነው?
ገና አራስ ህፃናቶች ናቸው ወይንስ ወጣቶች ናቸው? ታዳጊ ህፃናቶች ናቸው? እነዚህን በትክክል አስተካክለን ዲሞግራፊ የሚለው እሱ ነው። ከዛ ጠባያቸው ምንድን ነው? አሁን ለምሳሌ በየሱፐር ማርኬቱ አንዳንድ ቦታ ላይ አይታችሁ ከሆነ ስትሄዱ እንደ ሲሪያል አይነት የመሳሰሉ ነገሮችን የት ያደርጓቸዋል? በልጆቹ እይታ እኩል ያደርጉታል። ልክ ልጆቹ ያንን ነገር ሲያዩት ኢሚዲየትሊ ያንን ፍላጎታቸውን ያደርጋሉ። ወላጅንም ሳይጠይቁ የሚፈልጉትንም ፕሮዳክት ሄደው ብድግ አድርገው ካርቱ ላይ አስቀምጠው እንዲወጡ ያደርጉታል ማለት ነው። ስለዚህ ይህ አንዱ የማርኬቲንግ እንትን ነው። ታርጌት ማርኬታችን ይታወቃል። ኦር አይታችሁ ከሆነ ለምሳሌ የጥርስ ሳሙና ወይም በተለምዶ ኮልጌት የምንለው የተለያዩ አይነት ብራንዶች አሉ እዚህ ሀገር። እዛ ጋር ብትሄዱ ይከፋፍሉታል። ለምሳሌ እንደ ለዋይትኒንግ ብቻ የሚሆኑ አሉ፣ ፕሮቴክቲቭ የሆኑ ነገሮች አሉ። እንደገና ደግሞ የህፃናት አለ። እሱ ራሱ ተከፋፍሎ ነው የሚቀመጠው። ስለዚህ ያ ምንድነው የሚያሳያችሁ? ሱፐር ማርኬት ውስጥ ስትገቡ በታርጌት ማርኬት ተደርገው ነው የተቀመጡት ማለት ነው። ስለዚህ ለእኛስ ደግሞ ወደኛ ሌቭል ደግሞ ስንመጣ ስሞል ቢዝነሶች ሁልጊዜ ምን ማድረግ አለባቸው? ሴል ቱ ኤቭሪዋን የሚል ኮንሴፕት መኖር የለበትም። ለሁሉም ነው የምሸጠው ብለን መነሳት የለብንም። ታርጌት ማርኬታችንን መለየት መቻል አለብን እና ዲስ ሚስቴክ ሞር ስፔሲፊክ ዩር ታርጌት ማርኬት ስትሮንገር ዩር ማርኬቲንግ ኢምፓክት ይሆናል ማለት ነው። ስለዚህ ታርጌት ማርኬታችን ላይ በጣም ፎከስ አድርገን በምንሰራበት ጊዜ የምንሰራውንም እናውቃለን፣ ለማንም ሰርቭ እንደምናደርግ ስለምናውቅ የምንሰጠው ሽያጭ ወይም የምናቀርበው ፕሮዳክት ውጤታማ ይሆናል ማለት ነው። ከዚህ ጋር አያይዘን የምናየው ነገር ምንድን ነው? ይቅርታ ስላይዱን የሚሰራኩት ቫሊዩ ፕሮፖዚሽን መስጠት አለበት። ኮር ሜሴጃችን እሱ ነው። ቫሊዩ ፕሮፖዚሽን የሚባለው ላይ ዋት ሜክስ ዩ ዲፍረንት የመጀመሪያው ጥያቄ፣ ወይም ዋት ሜክስ ዩር ፕሮዳክት ዲፍረንት። ሌላው ምንድነው? ዋይ ሹድ ዩር ካስተመር ቹዝ ዩ እና ክሊር ሲምፕል ሜሴጅ ማስተላለፍ መቻል አለብን። ለምሳሌ እዚህ ጋር አቅርብ ያለው ይሄን የምንለው ለምሳሌ የቆዳ እንደ ሎሽን አይነት የምንሰራ ከሆነ ፕላንት ቤዝድ የሆነ ስኪን ኬር የምንሰራ ከሆነ ምን ማለት እንችላለን? ፕላንት ቤዝድ ስኪን ኬር ፎርሙሌትድ ፎር ጀንትል ሃይድሬሽን ኤንድ ኤቭሪዴይ ሬዲየንስ ብለን መነሳት እንችላለን ማለት ነው። ለዚህ ነው አሁን ልክ በቃ ፕላንት ቤዝድ ነው የስኪን ኬር ፕሮዳክት መሆኑን እናሳያለን። ጀንትል ነው፣ ሃይድሬሽን አለው። እንደገና ደግሞ ኤቭሪዴይ ዩዝ ነው። በጣም የተጋነነ ወይ ሽታ የለውም ወይ እንደዚህ ነገር የለውም። ስለዚህ ይሄ ፕሮዳክታችን ስፔሲፊክሊ ምንን ያሟላል? ዲፍረንት ነው፣ ፕላንት ቤዝድ መሆኑን እናሳውቃለን። እንደገና ደግሞ የትኞቹን ካስተመሮች ነው የሚያገለግለው? ለምሳሌ ሃይድሬት ቆዳ ድርቀት ላላቸው ሰዎች ነው ይሄንን ፕሮዳክት ይዘን የመጣ ነው ማለት ነው። ክሊር ሜሴጅ አለው። ትክክለኛ ነገሮችን ይዘን እንሄዳለን ማለት ነው። ስለዚህ ዩር ቫሊዩ ፕሮፖዚሽን ኢዝ ፈንዳሜንታል ፎር ማርኬቲንግ ኢፍ ዲስ ኢዝ አንክሊር ኦር ኤቭሪቲንግ ኤልስ ኢዝ ይወድቃል ማለት ነው፣ አይሰራም። ይሄ ክሊር ሆነን ካልተነሳን ቫሊዩ የምንሰጠው ነገር ወይም የምንሸጠው ነገር እንትን የለው። ለምሳሌ አንድ ሰው እንጀራ የሚጋግር ሰው ሊኖር ይችላል፣ ወይም እንጀራ የሚሰራ ሰው ይኖራል። ምን ብሎ ማርኬት ማድረግ ይችላል? በቃ ይሄ ጤፍ ለምሳሌ ለጤና ለስኳር በሽተኞች የሚረዳ ነው። ምክንያቱም ኮምፕሌክስ የሆነ ካርቦሃይድሬት ስለሆነ ያለው በቀላሉ ሰው ሲበላው ስኳሩን በአስቸኳይ ወይም በፍጥነት አይጨምርበትም ብሎ ማስታወቅ ይችላል። ይሄ ቀላል ሲስተም ነው ማለት ነው። እንግዲህ ሜሴጁ ግልጽ ነው። ፕላንት የታወቀ ነው፣ ጤፍ የታወቀ ነው። ይሄንን አይነት ነገር አስመስሎ ከራሱ ከሚሰራው ነገር ጋር አመሳስሎ መስራት ይቻላል ማለት ነው። ቀጥሎ ደግሞ የምናየው የማርኬቲንግ ፋውንዴሽን 4 ፋውንዴሽን የሚባሉ ነገሮች አሉ፣ ወይም ሲምፕሊፋይድ ሆኖ ሲቀመጡ ፎር ፒስ ተብለው ይቀመጣሉ ማለት ነው። ምንድነው ማርኬቲንግ ላይ የሚያስፈልገው? ፕሮዳክት ያስፈልጋል። ፕሮዳክት ከሌለ ማርኬት የምናደርገው ነገር የለም ማለት ነው። ቀጥሎ ደግሞ ፕራይስ ያስፈልገዋል። አንድ ፕሮዳክት ፕራይስ ከሌለው ሊሸጥ አይችልም። ከዛ ደግሞ ፕሌስ ያስፈልገዋል። የት ነው የሚሸጠው? የምሸጥበትን ቦታ ማወቅ አለብኝ። ኦንላይን ነው የምሸጠው? በሱፐር ማርኬት ነው የምሸጠው? ጅምላ ነው የምሸጠው? በችርቻሮ ነው የምሸጠው? የትኛው ቦታ ላይ ነው የምሸጠው? የትኛው ቦታ ላይ እገኛለሁ የሚለው ነገር ያስፈልጋል። በሶስተኛ ደረጃ ደግሞ ፕሮሞሽን ያስፈልገዋል። ስለ ፕሮዳክቱ ማውራት ያስፈልጋል። ፕሮዳክቱን ማስታወቅ ያስፈልጋል። ምን አይነት ፕሮዳክት እንደሆነ ልዩነቱን። ይሄ በጣም በጣም ወሳኝ የሆኑ እነዚህ 4 እንትኖች አብረው ከማርኬቲንግ ጋር የሚሄዱ ናቸው። ፕሮዳክት ከሌለን
ማርኬቲንግ አይኖረንም ማለት ነው። ፕሮዳክት ከሌለ ፕራይስ አይኖረንም። ፕሮዳክት ከሌለ የምንሸጥበት ቦታ የለም። ፕሮዳክቱ ከሌለ ፕሮሞሽን አያስፈልገንም ማለት ነው። ስለዚህ ከፕሮዳክቱ ተነስተን ወደ እነዚህ እንሄዳለን ማለት ነው። ስለዚህ these are the fundamental marketing the 4 P's most small businesses only focus on promotion ላይ ነው የሚያተኩሩት። ይህን እንድታስተውሉ። ብዙ ጊዜ ሰው የሚያስተውለው ማርኬቲንግ ሲባል ፕሮሞት ማድረጉን ምናምኑን ነው እንጂ የሚያውቀው የትኛው ቦታ ላይ መሸጥ እንዳለበት የትኛው ታርጌት ነው ቦታ ስንል እንግዲህ እዚህ ጋር ታርጌት የምናደርገው ለምሳሌ ሱፐርማርኬት የሚሄዱትን ሰዎች ከሆነ ታርጌት የምናደርገው ፕሌሳችንን እናውቃለን ማለት ነው። ከዛ ውስጥስ የትኞቹን ቅድም እንዳለው ነው ህፃናት ጋር ነው የምናተኩረው። ፕሮዳክታችን የት ጋር ነው የሚያውጠነጥነው? ለአዛውንቶች የሚሆን ፕሮዳክት ነው ያለኝ ወይንስ ለወጣቶች የሚሆን ፕሮዳክት ነው ያለኝ? ስለዚህ እሱን ከየትኛው ቦታ ጋር ነው አገናኝቼ የተሻለ ገበያ አግኝቼ ልሰራ የምችለው የሚለውን ነገር ማወቅ ያስፈልገናል ማለት ነው። እሺ ከዚህ እነዚህ ጋር ደግሞ አብረን የምናያይዛቸው ፖዚሽኒንግ የሚባል ስትራቴጂ አለ። ፕሮዳክታችንን የት ጋር ነው ፖዚሽን የምናደርገው? ለምሳሌ አንደኛው በፕራይስ ቤዝድ የሚሆኑ ፕሮዳክቶች አሉ። በቃ ዋጋዬን ቀንሼ ብዙ ሰዎች እንዲያውቁኝ ፕራይስ ቤዝድ የሆነ ፕሮዳክት ሊኖረኝ ይችላል። አንደኛው ደግሞ ሰው ምን ብሎ ሊመጣ ይችላል? ኖ ኖ ኖ እኔ ፕራይስ ቤዝ አላደርግም፣ ፕሮዳክቴ ኳሊቲ ፕሮዳክት ያለኝ ኳሊቲን ነው ፑሽ የማደርገው ብሎ ሊነሳ የሚችል ሰው ሊኖር ይችላል፣ ወይም ድርጅት ሊኖር ይችላል። እንደገና ደግሞ በኤክስፒሪየንስ ቤዝድም ሊሆን ይችላል። ለምሳሌ እኔ ከተጠቀምኩበት ፕሮዳክት ተነስቼ ይሄ ፕሮዳክት በጣም ጥሩ ነው ብትገለገሉበት ብዬ ኤክስፒሪየንስን ሰጥቼ መነሳት እችላለሁ ማለት ነው። ወይም ደግሞ ኒች ፎከስ የሚባል አለ። ለተወሰኑት ወይም በጣም ጥቂት ለሆኑት ግሩፖች ብቻ ፕሮዳክቴን ለመሸጥ ልዘጋጅ እችላለሁ ማለት ነው። ስለዚህ ፖዚሽኒንግ አንሰርስ ዌር ዱ ዩ ፊት ኢን ማርኬቲንግ፣ የትኛው ቦታ ላይ ነው ፊት የማደርገው? አሁን ምሳሌ ልሰጣችሁ እችላለሁ እዚህ ጋር። አሁን ዎልማርትን ለምሳሌ ብዙ ጊዜ ስናስተውል ምንድን ነው በፕራይስ ደረጃ ነው ዎልማርት የሚታወቀው። ርካሽ ነገር ስንፈልግ ዎልማርት ጋር ከሄድን ልናገኝ እንችላለን። ወይም ዶላር ስቶርን። ያሬድ ሚዩት አድርገው እባክህ። እሺ እና በተቻለ መጠን ራሳችሁን ሚዩት አድርጎ ፎከስ እንድናደርግ እና ለምሳሌ አሁን ስለ ዎልማርት እያወራው ነበር እና ዎልማርትን ሁልጊዜ ስናስተውል የት ጋር ነው የምናስቀምጠው? ዎልማርትን በፕራይስ በደረጃ ነው የምንሄደው። ወይም ካስኮን ደግሞ ስናስበው እንደ ኳሊቲ የሆኑ ፕሮዳክቶች ካስኮ ጋር እንሄዳለን። ኢቭን ሱቁ ጋር እንኳን ለመግባት ምን ያስፈልገዋል? ሜምበርሽፕ ያስፈልገዋል አይደለ? እና እዛም ገብተን ደግሞ ብዙውን ጊዜ ካስኮ በምን ይታወቃል? ኳሊቲ የሆነ ፕሮዳክት ይይዛል ተብሎ ይታመናል ማለት ነው። ስለዚህ እንዲህ አይነት ነገሮችን ፖዚሽን የምናደርግባቸው ናቸው። እና እሱ አንዱ እንትን ነው። እና ለዚህ ምሳሌ ደግሞ ፕሪሚየም፣ አፎርደብል ኦር ስፔሻላይዝድ የሆነ ፕሮዳክት ይዘን ልንመጣ እንችላለን ማለት ነው። ፕሪሚየም የሆነ ፕሮዳክት ይዘን ከመጣን በቃ ኳሊቲ ያለው ማለት ነው። ስፔሻላይዝድ የሆኑ ፕሮዳክቶች ይዘው የሚመጡ ሰዎች ሊኖሩ ይችላሉ። ወይም ደግሞ እንደ ቅድም እንዳለው እንደ ዎልማርት አፎርደብል የሆነ ኤቭሪዴ ምንድን ነው አንድ የሚሉት እንትን አላቸው። ዎልማርቶች ፑሽ የሚያደርጉበት ማስታወቂያ አላቸው። ኤቭሪዴ ሴም ፕራይስ ነው ምናምን የሚል ነገር አላቸው። ስለዚህ እሱን መረዳት ይቻላል ማለት ነው። ፖዚሽን ያደረጉት በፕራይስ ነው ራሳቸውን ማለት ነው። ወደሚቀጥለው ደግሞ ስንሄድ እንግዲህ የሚያሳየን ምንድን ነው ካስተመር ከኛ ጋር እንዴት ሆኖ ነው የሚጓዘው ማለት ነው። በማርኬቲንግ ውስጥ የመጀመሪያው ነገር አዌርነስ ነው። ስለ ፕሮዳክታችን ማሳወቅ። ልክ ስናሳውቅ ያ ካስተመር ኢንተረስት ያድርበታል፣ ፍላጎት ያድርበታል። ከዛ በኋላ ፍላጎት ካደረበት በኋላ ወደ ምንድን ነው መሄደው? ወደ ውሳኔ ነው መሄደው፣ ወደ ዲሲዥን ነው መሄደው። ይሄ ፕሮዳክት ያስፈልገኛል። ካስፈለገው ደግሞ ምንድን ነው የሚሆነው? ወደ ግዢ ነው የሚሄደው ማለት ነው። ከገዛው በኋላ ያ ፕሮዳክት በጣም ጥሩ ሆኖ ሲያገኘው ሎያሊቲን ይፈጥራል። በቃ ከዛ ፕሮዳክት ውጭ ሌላ ነገር አይፈልግም። በቃ ሁልጊዜ የለመደው ብዙ ጊዜ የምናወራው ነገር አለ። ከሌ ወይም ከሌት እጇ በጣም በቃ አንድ አይነት ነው ብለን የምናምንበት ነገር፣ ለምሳሌ ሬስቶራንት የሆነ ቦታ ስንሄድ እዛ ቦታ እንሄድ እንላለን አይደል? ያ ምክንያቱ ምንድን ነው? አዌርነስ አለ፣ ኢንተረስት አለ፣ ዲሲዥን አለ። ሁል ገዝተነዋል፣ ቀምሰነዋል፣ ሎያሊቲ ደግሞ አለ ለዛ ፕሮዳክት። በቃ ጥሩ ነው ብለን ስለምናምን እነዚህን የጉዞ መስመሮች ይዘው ይሄዳል ማለት ነው ባጭሩ ማርኬቲንግ ላይ። እና marketing is not one step, it's a journey small businesses must take about how customers move from discovering the business to becoming a repeated buyer ሆነው እንዲሄዱ ማለት ነው።
እና ይህንን ጉዞዎች ይዞ የሚሄድበት የማርኬቲንግ መስመር ነው ማለት ነው። ከዚህ በተጨማሪ ማርኬቲንግ ኤንድ ሬቨኒው ደግሞ የተያያዙ ነገር ናቸው። ሬቨኒው ማለት ገቢ ማምጣት መቻል አለበት። የለፋሁበት ማርኬት ያደረኩበት ፕሮሞት ያደረኩበት ፕሮዳክት አት ኤንድ ኦፍ ደ ዴይ ምንድን ነው ጥቅሙ? እኔ ያንን ፕሮዳክት መሸጥ መቻል እንድችል ነው። ካልሸጥኩኝ ምንም ጥቅም የለውም ማለት ነው። ስለዚህ በማርኬቲንግ ድራይቭ ሴልስ እሱ ነው የሚያስፈልገው። ሴልስ ያደርጋል። ከዛ ደግሞ ካስተመር አኩዚሽን ይኖረዋል ማለት ነው። እሱ ነው የሚያስፈልገው። ሌላ ላይፍ ታይም ቫሊዩ እየሰጠ ይሄዳል ማለት ነው። ስለዚህ ማርኬቲንግ መስት ኮኔክት ፋይናንሻል አውትካም ኤቭሪዴይ ማርኬቲንግ ኤፈርት ሹድ ኮንትሪቢዩት ቱ ሬቨኒው ግሮት። ሁል ጊዜ ማርኬቲንግ ለሬቨኒው ግሮዛችን መምጣት መቻል አለበት ማለት ነው። ከዛ ኮመን ሚስቴክስ የሚደረጉትን ደግሞ አንድ 4 ነጥቦች ለማንሳት እፈልጋለሁ። ያው ፈጠን ፈጠን ብዬ ነው ለመናገር የምሞክረው ብዙ ቶፒኮች ካቨር ስለምናደርግ። ኖ ክሊር ታርጌት ማርኬት። ብዙ ጊዜ የሰዎች አንዱ ትልቁ ችግር ክሊር ማርኬት የላቸውም፣ ታርጌት የላቸውም። ቅድም እንዳልነው ነው ለሁሉም ሰው እሸጣለሁ ብዬ መነሳት አልችልም። የምሸጠው ለተወሰነ ሰው ነው። ያንን አይደንቲፋይ ማድረግ አለብኝ። ታርጌት ማርኬቴን ማወቅ ነው። ሌላኛው ደግሞ ኢንኮንሲስተንት ሜሴጅ። ያ ሁል ጊዜ ተመሳሳይ ሜሴጅ ማንሰጥ ከሆነ የተለያየ አንድ ጊዜ ሌላ አይነት አንድ ጊዜ ሌላ አይነት የምንሰጥ ከሆነ ካስተመሮቻችንም እናወናብዳቸዋለን ማለት ነው። ሌላው ብራንድ አይደንቲቲም ያስፈልጋል። ኖ ብራንድ አይደንቲቲ። ይሄ በጣም ብራንድ አይደንቲቲ በጣም በጣም ኢምፖርታንት ነገር ነው። ጥሩ ምሳሌ ልሰጣቸው የምችለው እዚህ ጋር ምንድን ነው፣ ለምሳሌ ኮካኮላ በየትኛውም ዓለም ብራንዱ የታወቀ ነው። በቃ ያንን ብራንድ ልክ የኮካኮላን ሳይንስ እና ኢቨን ጠርሙሱን እንኳን ብናየው ሼፑ ሆኖ በቃ የኮካኮላ ጽሑፍ እንኳን ባይኖረው ያ ጠርሙስ የኮካኮላ መሆኑን እናውቀዋለን። አይዴንቲፋይ ተደርገዋል። በቃ ብራንድ አይዴንቲቲ በጣም የሚያስፈልገን ነገር ነው። ኖ ብራንድ አይዴንቲቲ ብለው ከተነሱ ሰዎች ብራንድ አይጠቅመኝም ብለው የሚነሱ ከሆነ በጣም ትልቅ ስህተት ነው ማለት ነው። ስለዚህ ኖ ትራኪንግ ኦር ሜዠርመንት፣ እሱም ትራክ መደረግ የለበትም ሜዠርመንት መደረግ የለበትም ብለው የሚያስቡ ከሆነ ትክክል አይደለም። ስለዚህ ሜኒ ስሞል ቢዝነስስ ፌል ኖት ቢካዝ ኦፍ ባድ ፕሮዳክትስ ባት ቢካዝ ኦፍ ዊክ ማርኬቲንግ ፋንዳሜንታልስ ነው። እነዚህን ነገሮች ባለማድረጋቸው የመውደቅ እድላቸው ሰፊ ነው እና ለረጅም ጊዜ ለመጓዝ እነዚህን ኮመን ሚስቴኮች ማስወገድ ያስፈልጋል ማለት ነው። ስለዚህ ከዛሬው እንግዲህ ኪ ቴክአዌያችን 4 ነገሮች አሉ። የመጀመሪያው ምንድን ነው? ኖ ዩር ካስተመር፣ ዲፋይን ዩር ቫሊዩ። እዚህ ጋር ለማብራራት ከፈለኩኝ ያው ካስተመሮቻችን እናውቃለን። ቫሊዩ የምንሰጠው ቫሊዩ ምንድን ነው? ያ ካስተመር ያንን ፕሮዳክት በመግዛቱ ምንድን ነው የሚጠቀመው? ከኔ የሚጠቀመው ጤናውን ነው የሚገዛ ያለው? ራሱን የሚጠብቅበት ፕሮዳክት ነው እየገዛ ያለው? ራሱን የሚያሳምርበት ለውበት ነው የሚገዛው? ምንድን ነው ቫሊዩ የምሰጠው የሚለውን ነገር ማሳየት መቻል አለብኝ። ሌላው ደግሞ ኮንሲስተንት መሆን አለብኝ። በቃ የማስተላልፈው ሜሴጅ፣ የማደርገው ፕሮዳክት፣ የሚደረገው ነገር ሁሉ ኮንሲስተንት። አሁን እዚህ ሀገር እንደምታውቁት ነው ሲያትል ያለው ፕሮዳክት እና ኦሪገን ብንሄድ ወይም ካሊፎርኒያ ጋር ብንሄድ ኮንሲስተንት የሆነ ነገሮችን እናያለን። ስለዚህ ኮንሲስተንሲ ኢዝ ቬሪ 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 ኢምፖርታንት ለሰክሰሳችን ማለት ነው። ሌላው ኮኔክት ማርኬቲንግ ቱ ሬቨኒው። ማርኬት አድርጌ መጨረሻ ላይ ገንዘብ እንዲያመጣልኝ እንድሸጥ መቻለሁ። ሆል ፐርፐስ አዌርነሱን ቅድም አይተናል። ወደኋላ ሄደን አዌርነስ ከፈጠርኩኝ በኋላ ካሳወቅኩኝ በኋላ ካስተመሬ መጥቶ ከኔ የገዛ በኮንቲኒየስ መልኩ እንዲቀጥል ማድረግ መቻል ነው። ስለዚህ if we have a small business apply these principles they will significantly improve their chances of growth and sustainability ማለት ነው። ስለዚህ ማርኬቲንግ አንዱ ትልቁ የስራችን አካል ነው የሚሆነው ማለት ነው። ሌላው connecting to social media and AI እንዴት ነው? how do we connect this? ይህንን ከሶሻል ሚዲያ ጋር እና ከኤአይ ጋር እንዴት አድርገን ነው ልናያይዘው የምንችለው የማርኬቲንግን ነገር ማለት ነው። ስለዚህ ይሄ ስትራቴጂ ያስፈልገዋል። ሶሻል ሚዲያ ኤግዚኪዩሽን ቱሎች ያስፈልጉታል። ኤአይ ኤፊሽንስ የሆነ ስኬሊንግ ያስፈልገናል። ስለዚህ አሁን ከዚህ በኋላ ያለውን የኛ የስራ ባልደረባ ያሬድ ሸዋረድ ከእሱ ጋር ወደ እሱ አስተላልፋቸዋለሁ። ስለዚህ እሱ ይመጣል ማለት ነው። በእኔ በኩል አመሰግናለሁ። ጥያቄና መልሱን ወደ መጨረሻው ላይ እናደርገዋለን ከያሬድ ጋር ከጨረሰን በኋላ ብዬ አስባለሁ። ለጊዜው እኔ ያቆምና ያሬድ ይቀጥላል። አመሰግናለሁ። ጥያቄ ካላችሁ ቻቱ ላይ ማስቀመጥ ይቻላል። እሺ አብርሽ አመሰግናለሁ። እሺ ያሬድ ይታያል ስክሪን? ስክሪን አልመጣም፣ አሁን መጥቷል። ፐርፌክት። እሺ አመሰግናለሁ። ከዛ የቀጠለ ነው። ይሄ ያው ሶሻል ሚዲያ እና ኤአይ በጣም ሰፊ ነው። እያንዳንዱ
ለብቻው ቢሆን ጥሩ ነበር፣ ግን ካለን ጊዜ አንጻር አንድ ላይ አድርገነዋል። ሰው ፈጠን ፈጠን እያደረኩ እንትን አደርጋለሁ እና ሰው እንደምናውቀው ፊቸር ኦፍ ሶሻል ሚዲያ ቢዝነስ ነው ይሄ። ሰው ዋና ዋናዎቹን ነገር እናያለን። አሁን የምናየው ሶሻል ሚዲያ ላይ አርቲፊሻል ኢንቴሊጀንስ ሶሻል ሚዲያ ምንድን ነው፣ እንዴት ነው የምንጠቀመው፣ ከኛ ካለን ቢዝነስ ጋር እንዴት ነው ኢንተግሬት አድርገን እንዴት እንጠቀምበታለን የሚለውን አርቲፊሻል ኢንቴሊጀንስም እሱን በብዛት እናያለን። ፋይናሊ ቲፕ ኤንድ ሪኮሜንዴሽን ይኖረናል። ሰው ሶሻል ሚዲያ የሚለውን ያው የምታውቁት ነው። በአብዛኛው ፌስቡክ፣ ሊንክድን፣ ዋትሳፕ፣ ትዊተር፣ ብዙ ኤክስ የምንለው እነሱ ናቸው በአብዛኛው ያሉት። ሶሻል ሚዲያ የምንለው ኦንላይን ፕላትፎርም ነው where people share information, picture, video, and connect with others. So, ሶሻል ሚዲያ ያው ሚዲያው ቱልስ ነው። እሱን ተጠቅመን እርስ በርስ እኛ የምንገናኝበት፣ ተገናኝተን ደግሞ ኢንፎርሜሽን መረጃ የምንለዋወጥበት፣ ቪዲዮም ፒክቸሮችም የተለያዩ ነገር የምንለዋወጥበት ፕላትፎርም ነው ሶሻል ሚዲያ የምንለው። በጣም ብዙ ናቸው። በዋና ዋናዎቹ ፌስቡክ፣ ሊንክድን፣ ዋትሳፕ፣ ኤክስ ሌሎችም አሉ። በዚህ ዘመን ግድ ነው ሶሻል ሚዲያን መጠቀም። ካልተጠቀምን ተጠቅመን ኢንተግሬት አድርገን ለራሳችን እንዲጠቅም አድርገን ወደፊት ማደግ፣ ካልሆነ ደግሞ ወደኋላ ነው የምንቀረው። አሁን በዚህ ዘመን ላይ እዚህ ላይ ሆነን አንጠቀምም ምናምን ማለት የምንችልበት ጊዜ ላይ ያለን፣ ካልሆነ ወደኋላ ነው የሚያደርገው። እስፔሻሊ በዚህ ዘመን ላይ ሰዎች አሁን እንደ ድሮ ፈልገውን ምናምን አይደለም የሚመጡት። እጃችን ላይ ባለው በተለያዩ ፕላትፎርሞች በሞባይሎቻችን ላይ ነው የሚመጣው፣ ነው አእምሯችን ውስጥ የሚመጣው። ወዲያውኑ ሄደን የምንፈልገው የምናገኘው እና እንደ ድሮ ፈላልገን ሰው ጠይቀን የት ነው ሬስቶራንትም ከሆነ ፀጉር ቤትም ከሆነ ጥሩ ፀጉር ቤት የት ነው ምናምን፣ እሱ እየቀረ ነው። እጃችን ላይ ነው። ገባ ስንል በተለይ በሎካላይዝ እንደ ፌስቡክ ያሉ ነገሮች በየሲቲው ስለሆኑ ሶሻል ሚዲያን መጠቀም የግድ የሚሆንበት ጊዜ ዘመን ላይ ያለ ነው እና ሶሻል ሚዲያም እና ኤአይ ለእኛ ኤክስትራ ወርክ ሳይሆኑ ሞስት ኤፊሽንት ወይ ቱ ሪች ሎካል ኮሚኒቲ ኤንድ ቢዮንድ። እዚህ አካባቢ በአካባቢም ከሆነ ከስተመሮቻችን በቀላሉ የምንደርስበት ነው። ከዛም አልፎ ከተለያዩ ቦታዎችም በቀላሉ የምንደርስበት ነው እና ሁለቱ በጣም በጣም አስፈላጊ ነው እና ከኛ ቢዝነስ ጋር እያገናኘን እናየዋለን። ሰው ለምንድን ነው ሶሻል ሚዲያን የምንፈልገው ስንል ያው በቀላሉ ከስተመሮቻችን ጋር እንድንደርስ፣ በጣም ፖቴንሻል ከስተመሮች ወዲያውኑ እኛን አስታውሰው ወደኛ አዌር እንዲሆኑ፣ ፕሮዳክቲቭ ኮስት ኤፌክቲቭ ሚንስ ኦፍ ማርኬቲንግ። በድሮ በተለይ ካየነው ማርኬት በጣም ውድ ነው። አሁን ግን ኮስት ኤፌክቲቭ በሆነ መንገድ ላይ እኛን ፕሮሞት ማድረግ እንችላለን። ኮኔክት ከከስተመሮቻችን ጋር እና ኮኔክት መሆንና በእርስ በርስ ትረስት ቢውልድ ማድረግም እንችላለን። ሽያጮቻችንን በጣም ይጨምርልናል። ፕሮሞት ፕሮዳክት ኤንድ ሰርቪስንም በደንብ ፕሮሞት ማድረግ እንችላለን። ስለዚህ ሚዲያ ለምን ዋይ ሶሻል ሚዲያ ፎር ቢዝነስ ስንል አንደኛው ኮሚኒቲ ነው። ከኮሚኒቲያችን ጋር በቀላሉ ራሱ ቢውልድ አድርገናል አለን። ኮሚኒቲ ውስጥ ነው ያለን በዲጂታል ውስጥ ከነሱ ጋር ኮኔክት እናደርጋለን። በቀላሉ ብራንዲንግ እንፈጥራለን። የእኛን እቃ የእኛን ፕሮዳክት በቀላሉ እናስተዋውቃለን። እዛ ግብይቱንም እንፈጥራለን። ፈጠን ፈጠን እያደረገው የሚሄደው ነው። ላንድስኬፑ ስናየው ያው ብዙ ሶሻል ሚዲያዎች አሉ። ከነዛ ውስጥ ዋና ዋናዎቹን ነው ነካ የምናደርገው። ለፌስቡክ አሁን በጣም ስኬል ኤንድ ኮኔክት በቀላሉ ስፔሻሊ ፎር ሎካላይዝ በሆነ እንትን ዋን ኦፍ ዘ ላርጀስት ሶሻል ሚዲያ ፕላትፎርም ነው። ዊዝ ዳይቨርስ ዩዝ ቤዝ ነው ያለው። ኢንስታግራምም ኢንተረስት ኤንድ ኢንስፓየር የሚሆኑ ነገሮችን ለመድገት ቪዥዋሊ ኦሪየንትድ የሆነ ፕላትፎርም ነው። ፕራይመሪ ፎከስድ ኦን ፎቶስ ኤንድ ቪዲዮ ላይ ነው። ሌተስት አሁን የሆኑ ደግሞ ቲክታክ ነው። በተለይ ለሾርት ቪዲዮ በጣም በጣም አሁን በዚህ ሰዓት ላይ በጣም ቬሪ ፖፑላር። ኔትወርኪንግ ለመፍጠር ስፔሻሊ ፕሮፌሽናል ከሆነ ደግሞ እንደ ሊንክድን ያሉ ረጅም ያሉ ቪዲዮዎችን ለማስተማር ኤዱኬት ለማድረግ ከሆነ ደግሞ ዩቲዩብ አለ። እነዚህ ማወቃችን ለሚጠቅመን የእኛም ቢዝነስ ምን ላይ ነው፣ ቢዝነሳችን የትኛውን ፕላትፎርም ብንጠቀም ነው በቀላሉ ከስተመር ጋር መደስ የምንችለው አይደንቲፋይ እንድናውቀው ይረዳናል። ይሄን ያመጣሁት በእንትን አብሽ ይታያል ይታያል ይሰማል። ይታያል። ጥሩ ነው ያለው። ያ እሺ፣ ኦኬ። ይሄ እዚህ ጋር
ይሄንን በኮምፓሪዝን እናድርገው። ይሄንን ማወቃችን ለእያንዳንዳችን ላለን ቢዝነስ ለምንሰራው በቀላሉ ይጠቅመናል። በፌስቡክ አሁን በእድሜ ካየነው ፌስቡክ ከ25 በአብዛኛው ዳታውን ስናየው አናላይዝ ሲደረግ ከ25 እስከ 55 ኤንድ ከዛ በላይ ያሉ ሰዎች በአብዛኛው ፎሎ ያደርጉታል። እዛ ላይ ነው ያሉት። ኢንስታግራም ላይ በጣም ወጣቶቹ ላይ እዛ ነው ያሉት። ቲክታክ ላይ እንዳለ በተለይ ወጣቱ በጣም ይበዛል እንደምናየው። ሊንክድን ላይም ፕሮፌሽናል ፕለስ ትልቆችም አሉ። አሁን ይህን ማወቃችን ለምን ይጠቅመናል ነው። አሁን የእኛ ፕሮዳክት ለምሳሌ ለሴቶች ብቻ የሚጠቅም ከሆነ ወይ ለወጣቶች ከሆነ ምን ላይ ነው ብንሄድ ነው ምን ላይ እቃችን ብናስተዋውቅ ዛሬ ብንሄድ ነው ኮንቴንት እዛ ላይ ብንሰራ ነው በአብዛኛው ተደራሽነት የሚሆነውን ከዚህ ማየት የተወሰነ ይጠቅም። አሁን ቲክታክ ላይ በተለይ ለህፃናት ለትንሾቹም ላይ ከ16 እስከ 30 40 ያሉትን ፕሮዳክት ለእነሱ የሚመለከት ከሆነ እንትን ካለ ቲክቶክ ላይ ብንሄድ በቀላሉ ቫይራል ይወጣልናል። ሌሎቹም ትልቅ ሰዎች ላይ በሎካላይዝ ከሆነ ደግሞ ወደ ፌስቡክ እንትን ብንል በጣም ፕሮዳክቲቭ እንሆናለን። ሌሎችም አሉ እንደዚህ እዚህ ውስጥ ዝርዝር በጣም ኢንተረስትድ ሊሆን አሁን ለምሳሌ በጀንደር ካየ ነው ፌስቡክ ላይ ባላንስ ላይክ ሁለቱ አሉ። ኢንስታግራም ላይ በአብዛኛው ሴቶች ናቸው እዛ ጋ ያሉት። የሴቶች ፕሮዳክት ካለ ኢንስታግራም ላይ ብንሄድ ቲክታክ ላይ ብንሄድ በጣም ውጤታማ እንሆናለን ማለት ነው። ሊንክድን ላይ በአብዛኛው ፕሮፌሽናል ናቸው። በዛ የሚሉት ወንዶች ናቸው። ዩቲዩብ ላይ ሞር ሜልስ ናቸው እና ደግሞ ሎንግ ቪዲዮ ነው ያለው። በኢንተረስ ወይም በእንትን ካየነው አሁን በሎካላይዝ በተለይ በፌስቡክ በከተማ በስቴት ምናምን ይከፋፍላል። ሌሎቹ ብዙም አይከፋፍሉትም። እሱን ከፈለግን አሁን ክሊኒንግ ቢዝነስ ካለን ትራክ ቢዝነስ ካለን ፌስቡክ ጋር ብንሄድ ተደራሽነቱ ሰፋ ይላል። ምክንያቱም የሚያስተዋውቀው አድቨርት የሚያደርገው በከተማ ስለሆነ እሱ ይህን ማወቁ ለዛ ይጠቅማል። ይሄ ደግሞ በቢዝነስ ኮምፓሪስ ስናደርገው ሶሻል ሚዲያ ፎርማቱን ስናይ ያሬድ አንድ ጊዜ እሷ ስላይድ ላይ ኢፍ ዩ ካን ጎ ባክ የስ አንድ ነገር ለማለት ስለፈለኩ ነው። ቅድም ታርጌት ማርኬት ብያለሁ ካስታወስን ነው እና አሁን ኤግዛክትሊ ያሬድ ብሬክዳውን አድርጎ እየሰጠን ያለው ይሄንን ነው። ታርጌት ማርኬታችንን ስናውቅ የትኛውን ሶሻል ሚዲያ መጠቀም አለብን የሚለውን በቀላሉ መረዳት እንችላለን ማለት ነው። ለምሳሌ ፕሮፌሽናል የሆነ ፕሮዳክቶች ለፕሮፌሽናል ሰዎች የሚሰራ እንበል ላፕቶፕ የሚሸጥ ሰው ይዞ ቢመጣ ሊንክድን ላይ ቢገባ ነው ማርኬቱን በቀላሉ ሊያገኘው የሚችለው። ወይም ያንገር ጀኔሬሽኑ ላይ የሚሆን ፕሮዳክት ይዞ ከመጣ እንበል ሜካፕ ሊሆን ይችላል ኦር ኤኒ ስኪን ኬር የሆኑ ፕሮዳክቶች ይዞ ቢመጣ ቲክቶክ ላይ ቢገባ ነው የሚያዋጣው ማለት ነው፣ ወይም ያንን ነገር የሚሄደው። ስለዚህ ታርጌት ማርኬት እና እነዚህ ነገሮች እንዴት እንደሚያያዙ ቴክኖሎጂ ጋር ራሱ እንዴት እንደሚመጣ እንድታዩት ነው አሁን እየፈለግን ያለ ነው ማለት ነው። መስመሩ እንድታያይዙት ስለፈለግኩኝ ነው። ያሬድ ቀጥል። ቴንኪው። ተመሰግናለሁ። ጥሩ ነገር ነው። ይሄን ማወቁ በኛ ታርጌት እንትናችን ላይ በደንብ እንድንደርስ ይረዳለን እና አሪፍ። እሺ ከዛ ልቀጥል። ይሄኛውም እንደዛ ነው። አሁን ወደዚህ ሶሻል ሚዲያ ፖስት የምናደርገው ፎርማቶች በምንድን ነው የምናደርገው? በቪዲዮ እናደርጋለን። ለምሳሌ ሎንግ ኤንድ ሾርት ፎርም ቪዲዮ አሉ። እነሱን የምናደርግበት በቪዲዮ አንዱ ነው። ለምሳሌ ሎንግ ከሆነ ቱቶሪያል ከሆነ ዩቲዩብ ላይ በአብዛኛው ስፔሻሊ በጣም ረጅም ከሆነ፣ ሾርት ከሆነ ቲክታክ ላይ እናደርጋለን። በፒክቸር ሲንግል ኢሜጅ ኦር ኢሜጅ ጋለሪስ እነዚህ ምን ላይ የምናደርጋቸው? ፌስቡክ አሁን ቲክታክ ላይ ይሄ ፒክቸር ብናደርግ ብዙም ቫይራል አይሆንም። በአብዛኛው ለሾርት ቪዲዮ የተሰራ እንኳን ሰርቬይ እና ጥያቄዎችን እንደዚህ ፖል ከፈለግን ለምሳሌ ከደንበኞቻችን ከእነሱ ጋር ስለኛ ፊድባክ ጋዘር ማድረግ ከፈለግን ሰርቬይ ኤንድ ፖል ላይ ምን ላይ እንመጣለን? ፌስቡክም አለው፣ ሊንክድን አለው፣ እንትን ፒንትረስት እነሱ አላቸው። ላይቭ ስትሪሚንግ እነሱ ላይቭ የሆነ ኢቨንት ካለን ፕሮዳክት ላውንች የምናደርግ ከሆነ ጥያቄና መልስ ከከስተመር ቀጥታ የምናገኝ ከሆነ ደግሞ ላይቭ ይሄ እነዚህ ምንድን ናቸው? ሶሻል ሚዲያ ላይ ፖስት የምናደርግበት ፎርማቶች ናቸው። እነዚህን ማወቁ ከቢዝነሳች ጋር በጣም ይጠቅመናል። በኦዲየንስ ደግሞ እናያቸው። ዋት ዱ አይ ኒድ ቱ ኖው አባውት ማይ ኦዲየንስ አይደል? እንትናችን ማወቅ አለብን። ምኖች ናቸው ኦዲየንሳችን? ምንድን ነው የሚከተሉት ፕላትፎርም? ከፕላትፎርም አንጻር ምን ላይ ነው ያሉት?
ከኢንተረስት አንጻር ምንድን ነው ኢንተረስት የሚያደርጋቸው? ለምሳሌ ህፃናት እድሜ ለምሳሌ ከ20 እስከ 30 ያሉ ሴቶችን ብቻ ትኩረት ካደረገ ምንድን ነው ኢንተረስት የሚያደርጋቸው? ለእነሱ ሌላ አሁን ሴቶች ለምሳሌ ስለ ፉትቦል ብናስተዋወቅ ብዙም እንትን አይልም አይደል? የሚፈልጋቸው ኢንተረስት የሚያደርጋቸውን ማወቅ የኛ ኦዲየንስን ማወቅ በጣም ይጠቅማል። ፔጅ ማን ነው፣ ምን ፔጅ ነው ፎሎ የሚያደርጉት፣ ኢንፍሉዌንሰሮች እንዴት እነማን ነው የሚያደርጉት የሚለው ማወቁ በቀላሉ ተደራሽነት እንዲሆን ያደርገናል። እነዚህም ነገሮች ይሄ ደግሞ ኮንቴንት ታይፕ ነው። ዋት ካይንድ ኦፍ ኮንቴንት ሹድ አይ ፖስት ፖስት የምናደርጋቸው ኮንቴንቶቹ በጣም በጣም ወሳኞች ናቸው። ምን የሚያዝናኑ ናቸው፣ የሚያስቁ ናቸው፣ የሚያስተምሩ ናቸው፣ ኪዊዝ እንደዚህ አይነት ናቸው፣ ፕሮሞት ለማድረግ ነው፣ ምንድን ነው የምናደርገው? እያንዳንዱ አንዱ ከአንዱ ይገናኛል። ይሄ ከላይኛው ጋር ይገናኛል። እያንዳንዱ የምናደርገው ማለት ነው። ኮንቴንታችንን ማወቅም ፖስት የምናደርገውን ኮንቴንት ክሬት ማድረግም በጣም ነው። ኮንቴንት ክሬት ማድረግ እንደውም በጣም ወሳኝ ነገር ነው። የእኛን ታርጌት ኦዲየንሳችን አይተን አውቀን ከተረዳን በኋላ እነሱ ምንድን ነው የሚፈልጉት ከኔ ቢዝነስ ጋር ምንድን ነው፣ እንዴት በምን መንገድ ፖስት ባደረግ ነው እነሱ ጋር የሚያዝናናቸው ደስ የሚላቸው። ዋናው ምንድን ነው እስከ መጨረሻው ፖስት ያደረግነውን እስከ መጨረሻው ድረስ እንዲያዩት የሚፈለገው። እንደዛ እንዲሆኑ ደግሞ አትራክቲቭ የሆነ ጥሩ የሚሆን ኮንቴንት ክሬት ማድረግ አለብን፣ ፖስት ማድረግ አለብን። አንድ ነገር ላይ ብቻ እናደርግም፣ ሚክስ ማድረግም አለብን። አንድ ላይ ብቻ አናደርገው፣ የተለያዩ ነገር ቀጥለን እናየዋለን። የተለያዩ ነገሮችን ሚክስ ስናደርግ ተደራሽነታችንም ሰዎቹም ተመልካቹም እስከ መጨረሻው እንዲያዩት በጣም በጣም ይጠቅማል። ስለዚህ ምን ፖስት አደረግን ሳይሆን ኢትስ ሃው ዩር ፖስት ፊልስ ቱ ፒፕል የሚለው ነው ዋናው። ሰዎቹ ምንድነው ፊል ያደረጉት እንደዚህ ነው ሃው የሚለው ነው ወሳኝ። እሱ ደግሞ ይህ እነዚህ ማወቁ በጣም ይጠቅመናል። ጀነራል ኮንቴንት አንደርቶን ይሄ በጣም ወሳኝ ነገር ነው። ዋት ካይንድ ኦፍ ኮንቴንት አንደርቶን ሪዞኔት ዊዝ ሞስት ኦዲየንስ፣ እንዴት አይነቱ ነገሮች አሁን ከአኒማል ጋር ከቤቢስ ጋር የምንለቃቸዋለን። ከሂመር ላይክ ፎር ኤግዛምፕል ሬስቶራንት ፖስት ፈኒ ኩኪንግ ቪዲዮ ሊሆን ይችላል። ስታፍ ዳንስ ሲያደርጉ ሊሆን ይችላል። ፉድ ኩክ ሲደረግ እነስ ከስተመሮችን ኤንጌጅ የሚያደርግ የሚያቆያቸውን ነገር አይተን ፖስት የምናደርገው የትኛው ነው የሚለው ምንድን ነው የሚለው ኮንቴንቱን በደንብ ማወቅ ያለብን። ኢንስፓየርድ የሚያደርጉ ናቸው። ኢንስፓየርድ አንደርቶን ነው። የስሞል ቢዝነስ ኦነር ፖስት ለምሳሌ አስ ኤግዛምፕል አይ ስታርትድ ዊዝ ላይክ $100 ጀመርኩ ቢዝነስን፣ ከዛ ምንም ሳላቋረጥ እዚህ ደርስ። ይኸውን ሞቲቬት የሚያደርግ ኢንካሬጅ የሚያደርግ ነገር ነው እና እነዚህ ነገሮች ማድረግ ኤዱኬሽናል ከሆኑ አሁን የክሊን ካምፓኒ ብንወስድ 5 easy ways to clean your kitchen ምናምን ብለን ፖስት ብናደርግ አሁን ይጠቅማል። አስተማሪም ነው፣ ኢንፎርማቲቭ ነው። እናም ኮንቴንቶቹን በጣም ብትማረግ ይጠቅመናል። እስካሁን ያየነው አሁን በአንድ ላይ ብቻ ማድረግ አይደለም። ዋናው ነገር ሚክስ ማድረጉ ስናደርገው ተደራሽነቱ እንትን ያደርጋል። በዋናነት ደግሞ ከፍተውት አይተውት እስከ መጨረሻው ድረስ ያዩታል። እስከ መጨረሻው አዩ ማለት ፍላጎታቸው ኢንተረስትድ ሆነዋል ማለት ነው። ሚክስ ስናደርገው ይሄኛውን ከዳታው ላይ ስናየው እስካሁን በአብዛኛው ፕሮሞት ከተደረጉ ከሁሉም ከፌስቡክም ከኢንስታግራም ከቲክታክም ስናየው ኤዱኬሽናል ቪዲዮ 23%፣ ቢሃይንድ ሲን 15%፣ ፕሮዳክት ፕሮሞሽን 7። እነዚህም አሁን ይሄ ሜም ቪዲዮ 38 በጣም ትልቅ ነው። ሚክስ አድርገን የኛም ቢዝነስ ከነዚህ ውስጥ ሚክስ አድርገን ብንለቀው በፖስት ብናደርግ በጣም ይታይልናል ማለት ነው። ከስተመር እንትኖቹ ፍላጎት ያሳይተዋል። የምንፈልገውን ነገር እዛው ኦንላይን ከሆነ ቢዝነሱ እዛው እንዲገዙን ያደርጋሉ። ፊዚካል እንትንም ከሆነ መጥተው እንትም ከሆነ ይህ ነገር ይጠቅመናል እና ሚክስ ማድረጋችን በጣም ወሳኝ ነገር እንደሆነ ያሳየናል። ይሄኛው እነዚህ ደግሞ ዋን ስትራቴጂ ወሳኝ ስትራቴጂ፣ እያንዳንዱ የተለያዩ ፖስት ስናደርግ ስትራቴጂዎች አሉ። ይሄ ትንሽ ያው ቪዲዮውን እንደገና እንለቀዋለን፣ ዶክመንቱንም እንለካለን። በጣም ወሳኝ እንትኖች ናቸው። አሁን ፌስቡክ ላይ ፖስት እናደርግ እያንዳንዱ ስቴፕ 4 ስቴፖች አሏቸው። አብሽ ይታያል አይደል እንትኑ
ይታያል ሚዩት ያ ስለነበርኩ። ያ ያ ሰው አሁን ፌስቡክ ላይ አራት ስቴፕ ሁሉም ስቴፕ ዋን ስቴፕ ቱ ስቴፕ በአራት በአራት ከፋፍዬ ነው ያደረግኳቸው። ይህንን ስትራቴጂ ነው። እንዴት ነው ፖስት እንትን ኮንቴንት ክሬት የምናደርገው፣ እንዴት ነው ፖስት የምናደርገው፣ ምን ምን ማካሄድ አለብን የሚለውን እያንዳንዱ ለምሳሌ ፌስቡክ ብናየው ፕሮፌሽናል ፌስቡክ ፔጅ ዊዝ ኮምፕሌት ኢንፎ ክሊር ፕሮፋይል ፒክቸር በጣም ወሳኝ ነገር፣ ከቨር ፎቶ ንተን ኮንታክት ዲቴይል በጣም ወሳኞች ናቸው። የመጀመሪያ ላይ ቀጥሎ ደግሞ ፖስት ሚክስ ኦፍ ዩስፉል ኮንቴንት ላይክ አፕዴት ኮስችን ቅድም ያየን ሚክስ አድርገን እነሱም ደግሞ ኮንቴንት ላይ አፕዴት ማድረግ ለምሳሌ ኮስችነር ፖስት ኤንድ ስቶሪስ እነሱን መጠቀማችን ኮንቴንት ክሬት ስናደርግ ስቴፕ ቱ ላይ ነው። ስቴፕ ስር ላይ ይህን ካደረግን በኋላ ደግሞ ክሬት ኦር ጆይን ግሩፕ የተለያዩ ግሩፖች ይኖራሉ። እኛም ክሬት አድርገን ሰዎችን ማስገባት ወይም ደግሞ ኦልሬዲ ያሉ ግሩፖች ካሉ እሱ ውስጥ ከእነሱ ጋር ማገናኘት የእነሱ ፍላጎታቸው ምንድን ነው? እኛም እንገባለን፣ እኛም ክሬት እናደርጋለን። የእነሱ ዋናው የእኛ ፍላጎት አለ የኛ ከግሩፑ ጋር ምንድን ነው የሚፈልገው እሱን እንትን ማለት ከዛ ደግሞ እዛ ላይ ሸር ማድረግ። ስቴፕ ፎር ዩዝ ፌስቡክ አድ ይሄ አድቨርታይዝ ቱ ሪች ዩር አይዲያል ኦዲየንስ። እያንዳንዳቸው ስቴፕ አላቸው። የቲክታክም እንደዛው ቲክታክ በጣም በአብዛኛው ክሬት ሾርት ፈኒ ኤንጌጂንግ ቪዲዮ ነው በአብዛኛው እንትን የሚያደርገው በጣም ቫይራል የሚሆነው ሪል ቢሃይንድ ዘ ሲን መሆኑ ቆንጆ በትክክል እንትን በፍጥነት ቫይራል ይሆንልናል። ዶክመንት እንትናችን የፖስት የምናደርገው ን ፖስት ሬጉላሪ ቅድምም አብርሃም ኮንሲስተንሲ ያለው እዚህ ላይም ሁሉም ላይም ኮንሲስተንሲ በጣም ነው። ፖስት ሬጉላሪ 1 to 3 ታይምስ ኤ ዴይ ፎር ኤ ቤተር ቪዚቢሊቲ ማድረግ ቲክታክ ላይ በጣም ወሳኝ ነው። አሁን ይሄኛውን ከ1 እስከ 3 በየቀኑ እንትን ማድረጉ እኛ ፌስቡክ ላይ ብዙም እንትን አይልም። ቲክታክ ላይ ግን በጣም ቫይራል የሚሆነው እንደዛ ሲሆን ነው። እና ይህንም ታዩታላችሁ። ጀነራል ቲፕስ ኤንድ ትሪክስ ላይ ደግሞ የመጀመሪያው በጣም ኮንሲስተንት መሆን፣ ሬጉላሪ ፖስት ማድረግ፣ ስቲክ ቱ ስኬጁል። ስኬጁል ካወጣም በኋላ አሁን በተለይ ስኬጁል ማውጣት ኤአይ በጣም ያግዘናል በዚህ ዘመን ላይ። ኮንሲስተንትሊ ፖስት ማድረግ፣ ከስተመሮችን መከታተል፣ ሚሴጅ መመለስ፣ የኛ ፕሮቫይድ ቫሊዩ በጣም ወሳኝ ነገር፣ ሄልፕፉል ኢንተርቴይኒንግ ኦር ኢንስፓይሪንግ ኮንቴንት ዳት ሶልቭ ፕሮብሌምስ ኤንድ ኢምፕሩቭ የእነሱን ይሁን የሚያሻሽል ነገር የሚጠቅም ችግር የሚፈታ ነገር ቫሊዩ ያለውን ማሳየቱ በጣም ይፈልጋል። የብዙ ይሄ እዚህ የሚቀርበው በሙሉ ከዳታዎች የመጡ እንትን ናቸው። ኢንጌጂንግ አክቲቪቲ ትራክ አናላይዝ በተለይ ፌስቡክ ላይም ኢንስታግራም አለ። ፖስት ካደረግን በኋላ አናላይዝ እዛው ማድረግ እንችላለን። እናያለን ምን ያህል ሰዎች ናቸው ያዩት፣ በምን ሰዓት። ይሄን ማወቁ በጣም ይጠቅመናል። ኔክስት እንትን ለማለት እያንዳንዱ እንደዚህ ናቸው። ሰው ቀጥሎ ያው በጣም ፈጥኛለሁ ከሰዓት ጋር ወደ አርቲፊሻል ኢንቴሊጀንስ እንግባ። አርቲፊሻል ኢንቴሊጀንስ ምንድን ነው የሚለው እናያለን። ይሄ በቃ በዚህ ዘመን ላይ በጣም በጣም ጠቃሚ የሚያግዘን ለእኛ አስታንት የሆነ 24 ሰዓት የማይደክም የማይተኛ እንደፈለገን የምናዘው ለእኛ አጋዥ፣ እኛን አይተካም ግን እኛን አጋዥ የሆነ ዘመን ያመጣው ነው። አርቲፊሻል ኢንቴሊጀንስ የምንለው ምንድነው? ኮምፒውተርስ ወይም አፕሊኬሽኖች ምንድነው የሚያደርጉት? ያስባሉ፣ እንደኛ ይማራሉ and then help people do tasks faster and easier። አርቲፊሻል ኢንቴሊጀንስ ያው ኢንቴሊጀንት ስንል ለሰዎች የሚሰጥ ቃል ነው በፊት አይደል? እኛ በተፈጥሮ በእግዚአብሔር የተፈጠርነን እኛ ኢንቴሊጀንት ነን በተፈጥሮ። ሰው ደግሞ ከአርቲፊሻል ከድሮ ጀምሮ ለምሳሌ ካልኩሌተር፣ ሞባይል የተለያዩ ነገሮችን ሰርቷል። ያ አርቲፊሻል እንለዋለን። ለሰው የሚሰጠው ቃል ሰው ብቻ አይደለም ጎበዝ፣ ሰው አርቲፊሻልም ጎበዝ ማድረግ እንችላለን ብለው የድሮ ሳይንቲስቶች በ1960 አካባቢ ነው የተነሳ ነው። አሁን ኤአይ የአዲስ የመጣ ነው የሚመስለው፣ ብዙ አይደለ፣ የቆየን በ1950 ምናምን የጀመረ ነው። እያደገ እያደገ ዛሬ ላይ ደርሶ ምንድነው የሚያደርገው? እንደኛው ይማራል፣ ያስባልም። ከዛም ደግሞ ያው የምንፈልገው እኛ እንዳዘዝ ነው ያግዘናል። ይማራል ስንል ልክ እንደ ሰው ህፃን ልጅ እንደሚማረው ነው የሚማረው። ዋናው ከምንድን ነው የሚማረው? ከዳታ። ዳታዎችን እንሰጠዋለን። ከዛ ውስጥ ፓተርኑ ነው የሚማረው። ከዛ አንደርስታንድ ያደርጋል፣ እሱ በደንብ ያደርጋል።
ኤአይ ኢዝ ላይክ ስማርት አርበር ነው። ላይክ አንሰር ኮስችን ሜሴጆችን ይመልሳል፣ ፒክቸሮችን ክሬት ያደርጋል፣ ቋንቋዎችን ወደ ተለያዩ በአሁኑ ሰዓት ይቀይራል። ኤንድ ሄልፕ ዊዝ አይዲያስን ሀሳቦችን ያመነጫል። ጊዜ በጣም በጣም ያሻሽላል። በጣም ለምሳሌ እንደ ምሳሌ ከኤአይ ከመምጣቱ በፊት ፌስቡክ ላይ ወይም ኢንስታግራም ላይ የሆነ ነገር ፖስት ብናደርግ ራሳችንን እንጽፋለን፣ ያንን ነገር ኤዲት እናደርጋለን፣ ከዛ ፖስት እናደርጋለን። ካደረግን በኋላ ከስተመሮቹ ማኑዋሊ ነው የምናደርገው። የከስተመር እነሱ የመለሱ ራሳችን ማኑዋሊ ነው የምናየው። ብዙ ሰዓት ነው የምናጠፋው። አሁን ኤአይ ከመጣ በኋላ ኤአይ ራሱ ይጽፋል፣ ፖስት ያደርጋል፣ ኮንቴንትን ክሬት ያደርጋል። ከደንበኞቻችን የሚመጣውን ጥያቄ ራሱ ይመልሳል። ፍላየሮችንም በጣም በትንሽ በሰከንድ ውስጥ ክሬት አድርጎ ራሱ ፖስት ያደርግልናል። ስለዚህ እኛን የሚያግዝ እኛን የማይተጋ ግን በጣም አጋዥ እንትን ነው። ኤአይ እንደምን እንደ ምሳሌ ይሄን ያመጣሁት ለምሳሌ በእያንዳንዳችን ቢዝነስ ውስጥ አንድ ጎበዝ ተማሪ ለምሳሌ ኢንተርንሽፕ ያው ተማሪዎች ኢንተርንሽፕ ይወጣሉ አይደል? የእናንተ ሬስቶራንት እንበል፣ እዛ ውስጥ አንድ ኢንተርን ተማሪ ቢገባ እናንተ ታዙታላችሁ፣ እሱ አያዛችሁ። ያ ኢንተርን ተማሪ በጣም ጎበዝ ከሆነ በጣም ነው የሚያግዛችሁ። ልክ ይሄ ኤአይም በጣም ብሪሊያንት እንደሆነ ኢንተርን እንደሆነ እንደዛ ማሰብ እንችላለን። እኛን ምን ያግዛል? የአውቶሜት ሪፒቲቲቭ ታስኮችን ስኬጁሊንግ፣ ኢሜይሊንግ፣ ራይቲንግ ራሱ አውቶሜት ካደረግነው ራሱ ይመልሳል። ዳታ ከስተመር ላይክም ዲስላይክም ምንም የሆነው ነገር አናላይዝ ያደርጋል። ፊድባኮችን አናላይዝ አድርጎ ይሰጠናል። እኛ ደግሞ ዲሲሽን እናደርጋለን። ጀነሬት አይዲያን ያደርጋል። ፎር ፖስት፣ ፎር ብሎግስ፣ ፎር አድቨርታይዝ ያደርግልናል። ኢት ሄልፕስ ዳዝንት ሪፕሌስ ዩ ምንድነው የሚያደርገን? ኢምፓወር ነው የሚያደርገን። ኤፊሽንትሊ ኢፌክቲቭሊ እንድንሰራ ኢምፓወር ያደርገናል። የእኛን ግን እንትን አይተካም። እሺ ይህኛው እንዴት ነው የሚሰራው ነው። አሁን ኤአይ ቅድም እንዳልኩት ኢት ለርንስ ፍሮም ኢንፎርሜሽን ፋይንድ ፓተርንስ ኤንድ ጊቭ አንሰርስ ነው ማለት። ይማራል ስንል ከዳታ ዳታዎቹን ለምሳሌ አሁን ይሄንን ቪዲዮ እየቀረጽን ነው፣ ሪካርድ እየተደረገ ነው እና የእንቅስቃሴዎችን የቃላቶች አወጣጥ የምን ላይ ምንድን ነው የሚለውን አሁን ቪዲዮ አላበራም። የእጅ እንቅስቃሴ ካለ ምን ሳወራ ነው፣ ምን ቃል ላይ ነው፣ የቱ ጋ ነው እጁን የሚያንቀሳቅሰው፣ ምን ሲያወራ የሚለው ሪካርድ ያደረገው ለኤአይ ከሰጠ ነው። ይችን ፓተርኗን ነው የሚያየው። ኔክስት አሁን ኤአይ እኔን ወክለ ስልጠና ስጥ ብለው እኔን ቁጭ ያደርጋል። ምክንያቱም የሚማረው ምንድነው? ፓተርኑን ነው የሚማረው። እና ኤአይ ለርን ያደርጋል፣ ፓተርኖችን ይማራል እና አንደርስታንድ ያደርጋል። ጥያቄዎችን ካሉ መልስ መመለስ ይመልሳል። ለምሳሌ እዚህ ጋር እንዳስቀመጥኩት ቀደም እንዳልኩት ፌስቡክ ላይ ለምሳሌ ስለ ሬስቶራንት የሆነ ነገር ፖስት ቢደረግ ኤአይ ምንድን ነው አንደርስታንድ የሚያደርገው? ሬስቶራንቱን ስለ ሬስቶራንት ምንድን ነው የሚለውን አንደርስታንድ ያደርጋል። ፌስቡክ ፖስት ምን እንደሆነ ይረዳል። ኤንዘን ካስተመሮችም ከስተመር ላይክ ያደረገውን ያያልም ይረዳልም። ኤንዘን ከሱ ተነስቶ መልስ መመለስ ይችላል። ኤአይ ክሬትስ አን አንሰር ያደርጋል ማለት ኤአይ ለርንድ አንደርስታንድ ቲንክ ኤንድ ሄልፕስ። ይሄ ደግሞ ሶሪ ዋይ ዱ ስሞል ቢዝነስ ኒድ ኤአይ የምንለው እንዳልነው ኤአይ እኛን ያግዘናል ብለናል። እንዴት? ከስተመሮቹን ብዙ ከስተመር ለእኛ ያመጣልናል ይፈልጋል። ኤአይ ሄልፕስ ቱ አንደርስታንድ ዩር ኦዲየንስ ኤንድ ሪች ራይት ፒፕል ያደርጋል። ለምሳሌ እኛ ኮንቴንት ክሬት አድርገናል፣ ራሱ ያደርግልናል፣ አዘነዋል። ከዛኛው ከኛ ፕሮዳክት ጋር የሚሄዱ ኦዲየንሶችን ራሱ ይፈልጋል። ለወጣቶች ከሆነ ወጣቶች ጋር የሚበዙበት ቦታ ላይ ነው ከስተመሮችን ፈልጎ ራሱ ፖስት የሚያደርገው ቫይራል እንዲወጣ የሚያደርግ። ሚሴጆችን ይመልሳል ካለ እያንዳንዱ ያነባል። ኤንደን ለዛ ክሬት አድርጎ ራሱ ይመልሳል። ክሬት ኮንቴንት ኩክሊ በፍጥነት ውስጥ ነው ኮንቴንት ክሬት የሚያደርገው። ዲዛይን ያደርግልናል። በዚህ ምክንያት በጣም ብዙ ገንዘብም
ጊዜም ሴፍ እናደርጋለን፣ ቢዝነሳችንን በጣም ያድጋል። ስለዚህ ለስሞል ቢዝነስ በጣም ጠቃሚ ነው ሁሉም። ይህ ሁሉ ለምሳሌ እንበልና አንድ ምሳሌ ለምሳሌ ፀጉር ቤት ያለ እንበልና ሰው ፀጉር እየሰራች በሰዎች ይደውላሉ እስኬጁል ለማድረግ ያንን ስልኳን ትመልሳለች። ቴክስት በጣም ቢዚ ነው የሚያደርገው መመለሱ፣ ስልክ ማንሳቱ ምናምን ስራዋን እዚህ ጋር እንቅፋት ይሆናል። ግን ኤአይ ብትጠቀምስ ሞባይሉ ላይ አድርጋ ኤአይ ብትጠቀም በእሷ ቦታ ምን ያደርጋል? ቴክስት ይመልሳል፣ ስልኮችን ያነሳል፣ ስኬጁል ያደርጋል። ፀጉር እንትን የሚሰራ ሰው ስራው ላይ ትኩረት ያደርጋል ማለት ነው። በዚህ በጣም ያግዛል፣ ጊዜም ገንዘብም ሴቭ ያደርጋል። እንደ ምሳሌ እዚህ ጋር ፖስት ራይቲንግ ያደርጋል፣ እንትን ፖስት ያደርጋል፣ ከስተመር ኮስችን ካለ ይመልሳል። ኮምፔር እያደርጋል ከኤአይ በፊት ምን እንዴት ነበር? ራሳችንን ብዙ ሰዓት የምናጠፋው ለማሰብም ለመጻፍም ኤዲት ለማድረግም ፖስትም ለማድረግ። ኤአይ ከመጣ በኋላ ራሱ ነው ፖስት የሚያደርገን፣ ራሱ ነው የሚጽፍልን። በሰከንድ ውስጥ ነው የሚያደርገው። የከስተመር ጥያቄ ካለስ ለመመለስ እኛ ማንዋል ነበር የምናደርገው። አሁን ቻት ቦት አለ፣ ኤአይ ቻት ቦት አለ። እሱ በፍጥነት ነው ጥያቄዎች የሚመልሰው ወዲያውኑ ኦን ስፖት። ዲዛይን ፍላየሮችን ራሱ ዲዛይን ያደርጋል። በፊት ግን ቢሆን የራሳችን ዲዛይን የምናደርገው ብዙ ሰዓት ሙሉ ቀን ሳምንትም ይፈጅብን አንድ ነገር ዲዛይን ለማድረግ። አሁን በሰከንድ ውስጥ ነው የሚያደርገው። ቋንቋዎችን ወደ ሌላ ትራንስሌት ለማድረግ በተለይ አሁን ጀሚናይ በጣም ኤፌክቲቭ ነው ወደ አማርኛ ትራንስሌት የሚያደርገው። ሰው ታስኮችንም ማኔጅ ያደርጋል። እጅግ እጅግ ጠቃሚ ነው። እያለቀ ነው። እሺ፣ ምሳሌዎችን እኔ አንዳንድ የሬስቶራንት በመካከል በመካከል ጠቀሻቸዋለሁ። እዚህ ጋርም እንደ ምሳሌ አምጥቻቸዋለሁ። የተለያዩ ቢዝነሶችን እዚህ ለማካተት ሞክሬያለሁ። ስለ ሬስቶራንት ብናየው ኤአይ ከመምጣቱ በፊት ምንድን ነበር? የፎቶ ፒክቸር እናነሳለን፣ የምግቦችን ፒክቸር እናነሳለን። ከዛ ፌስቡክ ላይ ፖስት እናደርጋለን። የዛ መልስ ከስተመሮች የሆነ ነገር ካሉ ለሱ መልስ መልሳለን። ማኑዋሊ ነበር የምናደርገው። ይሄ ያው ታውቃላችሁ ምን ያህል ጊዜ ሊፈጅ እንደሚችል። ኤአይ ከመጣስ ራሱ ነው አንደኛ ፎቶ አንስተን ከሰጠን ራሱ ነው የፉድ ካፕሽን የሚያደርገው። ሳጀስት ሃሽታግ ያደርጋል። እኛ ከምናስበው በላይ ዲዛይን ሜኑ ፍላየር ያደርግልናል። ትራንስሌት የተለያዩ ቋንቋዎች ያደርጋል። ለተለያዩ ጥያቄዎች መልስ ይመልሳል በፍጥነት። አንድ ቀን ባልሞላ ውስጥ ብዙ ነገሮችን ይሰራል። የፀጉር ምሳሌ ቅድም ይሄ አንስቼዋለሁ። ፖስት ማኑዋሊ እናደርጋለን። ፕሮሞት ማኑዋሊ ነበር የምናደርገው። ለቴክስት ሜሴጅ ስልክ ማንሳት እኛ ነው የምናደርገው። ስራችን እያቆምን ነው የምናደርገው። ወይም ደግሞ እዛው ላይ ሆኖ ብቻ ከስተመር እየረበሽን ነው የምናደርገውም ሊሆን የሚችለው። ኤአይ ምንድን ነው የሚያደርገው? እኛን ወክሎ በእኛ እንትን እኛን ወክሎ በሙሉ ፖስት ያደርግልናል፣ ስልኮችን ይመልሳል፣ ቴክስት ይመልሳል። በጣም ብዙ በዚህ ምክንያት ብዙ ነገሮችን ሴፍ እናደርጋለን፣ ገንዘብንም ታይምንም። አፖይንትመንት ራሱ ያደርግልናል፣ ሪማይንድ ያደርግልናል። እኛ እንትንሳለን። ትራክ ቢዝነስ ላይ ያሉ ሰዎች ከኤአይ በፊት ምንድን ነው የሚያደርጉት? ኢሜል ማኑዋሊ ነው የሚመልሱት፣ የሚጽፉትም፣ ኦርጋናይዝ ስኬጁል የሚያደርጉትም፣ ትራንስሌት የሚያደርጉትም ዶክመንትን በሙሉ ማኑዋሊ ረጅም ጊዜ የሚፈጅ ሳምንታትን ድረስ የሚፈጅ በተለይ ዶክመንቶችን ትራንስሌት ማድረግ። ግን ኤአይ ከመጣስ በሰዓታት ውስጥ ብዙ ነገሮችን ያሰናልናል። ሌላም ክሊኒክ ቢዝነስን ብንገባ እንደዚሁ ለእያንዳንዱ ላይ ሁሉም ላይ ይህንን ኢንክሉድ ያደረኩት ምንድን ነው? የትኛውም ቢዝነስ ላይ ኤአይ በዚህ ዘመን ላይ እጅግ ህይወታችን የሚያቀል ቢዝነሳችን የሚያፋጠን ትርፋማ የሚያደርግ ነው። መሸሽማ የምንችልበትም አይደለም። ቤስት ዌይ ስሞል ቢዝነስ ካን ዩዝ ኤአይ። እነዚህ የተወሰኑትን እንዴት ነው ሊያግዘን የሚችለው ምን ምን ኤሪያ ላይ የሚለውን ለምሳሌ ሶሻል ሚዲያ ኮንቴንት ላይ ኤአይ ሄልፕስ ክሬት ፌስቡክም፣ ኢንስታግራም፣ ቲክታክ ላይ እንዲቱ ላይ ስክሪፕትን ይጽፈልናል፣ አይዲያን ያደድስ ያመጣልናል፣ ካፕሽኖችን እንትን ያደርግልናል፣ ፖስት ያደርግልናል። ፌስቡክ ላይ ማርኬቲንግ ላይ ምን ላይ የሚጠቅመናል? ሶሻል ሚዲያ ኮንቴንት ላይ ክሬት ለማድረግ ይጠቅመናል። ማርኬቲንግ ላይ እጅግ በጣም ይጠቅመናል። ምን ክሬት አድን ክሬት ያደርግልናል፣ ፍላየሮችን ዲዛይን ያደርጋል፣ ፕሮሞሽናል ኢሜይሎችን ይጽፍልናል፣ ፕላን ያደርግልናል። ከስተመር ሰርቪስ ላይ ሶስተኛ ላይ የተለያዩ ቻትቦቶች አሉ። እነሱ 24/7 በቃ ሁል ጊዜም
ደከመኝ እንቅልፍ ምናምን ምናምን ነገር የለም። መልስን ይመልሳል በማንኛውም ሰዓት። በማንኛውም ሰዓት ከስተመር ቡክ እንትን አፖይንትመንት ያደርጋል። ሪስፖንድ ኢንስታንት ያደርጋል። ምን ላይ ጠቅመን? ሶሻል ሚዲያ ላይ ኮንቴንት ላይ ጠቅመናል። ማርኬቲንግ ላይ በጣም ጠቅመናል። ቅድም አብርሃም ማርኬት ላይ በደንብ ብሎታል። ከስተመር ሰርቪስ ላይ በጣም ይጠቅመናል። ትራንስሌሽን ቋንቋ ላይ ወደ አማርኛ፣ ወደ ተለያየ፣ ወደ ኦሮምኛ፣ ትግርኛ፣ ወደ ተለያዩ ቋንቋ ውስጥ በጣም ረጅም ጊዜ የሚፈጅን አሁን በደቂቃዎች ነው። ብዙ ላይክ ወደ 20 ምናምን ፔጅን በአንድ ደቂቃ ባልሞላው ነው የሚተረጉመው በዚህ ጊዜ። ፕሮዳክቲቪቲ ኤንደን ኦርጋናይዜሽን ላይ በጣም ያግዘናል። ዳታዎችን አናላይዝ ማድረግ፣ ፊድባክ ያሉ እንዳለ እነሱን አናላይዝ አድርጎ ኢምፕሩቭ የሚደረጉ ቦታዎች ላይ በሙሉ ያግዘናል። በጣም ብዙ በቃ ሁሉም እንትናችን ላይ ያግዘናል። ኤአይ መጠቀም ኢን ራይት ወይ ዩዝ ኤአይ ኢን ራይት ወይ ኢት ቢካምስ ዩር ሱፐር ፓወር ነው የሚባለውም በደንብ በደንብ ነው የሚያግዘን። ቢዝነሳችንን በጣም ያድጋል። በጣም ብዙ ናቸው። ኤአይ አሁን ሰዓት በቃ በጣም ብዙ ነው። በየቀኑ እንትን ያሉት በቁጥር ራሱ በጣም ብዙ ናቸው እና ዋና ዋናዎቹን ግን እዚህ ጋር አምጥቻቸዋለሁ። የቶቹ ናቸው ለእኛ ጥቅም የሚጠቅሙን ምንድን ናቸው? እንደ የቶቹ ናቸው? ቻትጂፒቲ በጣም ኤአይ አሲስታንት ሀልፕስ ዩ ራይት ለማድረግ ፕላን ለማድረግ አንስር ጥያቄ ለመጠየቅ ቻትጂፒቲ አሁን በአብዛኛው እንጠቀመዋለን። ብዙ ሰው ይጠቀመዋል። ቻትጂፒቲ ለምን ይጠቅመናል? ራይቲንግ ፖስት፣ ኢሜይል፣ ቢዝነስ አይዲያን፣ ከስተመር ሪፕላይ፣ ብሎግ ፖስት ብዙ ይጠቅመናል። አጻጻፉን ግን ማወቅ አለብን። የምንሰጠው ፕራምፕት በቃ ክሊር የሆነ አጭር የሆነ የተለያዩ ኮዶች አሉ። እንግዲህ በሚቀጥለው ወይ እናቀርባለን። ካንቫ እሱም ዲዛይን በጣም ብዙ ዲዛይን እንዲያደርግ ሶሻል ሚዲያ ፖስት፣ ፍላየር፣ ሎጎ፣ ፕሬዘንቴሽን እና ብዙ እንዲሰራ ይጠቅመናል። ካንቫ። ጀሚናይ በተለይ ትራንስሌሽን ላይ ጀሚናይ በጣም እንትን ነው። ሪሰርች ለመስራት፣ ራይቲንግ ለመጻፍ፣ አይዲያ እና ብሬንስቶርም ለማድረግ፣ አንሰር ኮስችን ብዙ ጀሚናይ በጣም ኢፌክቲቭ ነው። በተለይ ደግሞ ትራንስሌሽን ለምን ጀሚናይ ለምንድነው ከሌሎቹ የተለየ እንደዚህ ያደረገው ካልን ዳታው ነው። የጎግል ነው ይሄ ጀሚናይ የጎግል ነው። ጎግል ደግሞ ለረጅም ዘመን ጎግል ስናደርግ ለዛ ስንጽፍ ከዛ ላይ ዳታ ስንበል የሁሉም ዳታ ስለሚያይ ስለ ዳታው ስላለው ጀሚናይ ከሁሉም የተሻለ በጣም በብዙ ነገሮች ላይ ኢፌክቲቭ ነው። ጋማ ይሄ በጣም በተለይ ለፕሬዘንቴሽን፣ ሪፖርት ለመጻፍ፣ ፕሮፖዛል ለመጻፍ፣ ቢዝነስ ፕላንን ለመጻፍ በጣም 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 አሪፍ ነው። ጋማ ብዙ ሰው ያላወቀው እሱ ነው። ካፕካት ኤአይ ቪዲዮ ከት ለማድረግ ቪዲዮዎቹን ኤዲት ለማድረግ በጣም ወሳኝ ነው። በተለይ ኤአይ ቲክታክ ላይ የምትሰሩ ቢዝነሳችሁ የምታስተዋውቁ ምናምን ካፕካት ፍሪ ነው። በጣም በጣም ቆንጆ ነው። ኢለቨን ላብስ ይባላል። እሱ ደግሞ ቮይስ አሁን ቮይስ እንትን ለማለት አሁን መጽሐፎች ጽሁፎች ካሉ ወደ ቮይስ ይቀይረልናል በቀላል ሰው ማንበብ ከሰለችን ወደ ምንም ነገር ወደ ቮይስ ቀይሮ እንትን ያደርገልናል፣ ጀነሬት ያደርገልናል። እያዳመጥ መሄድ እንችላለን። አድቨርታይዝ ፕሮሞሽን ላይ ቪዲዮቹን ኤክስፕላይን በጣም ነው የሚያደርገው በጣም እና ኢለቨን እሱም ፔድ ቨርሽን አላቸው፣ ግን ፍሪው ራሱ በጣም ብዙ ነገር ይሰራል። ፐርፕሌክስ አሁን እጅግ በጣም በጣም ቨሪ ፖፑላር እየሆነ የመጣው ደግሞ ፐርፕሌክስ ነው። እሱም በተለይ ሪሰርች ላይ ትልቅ ሪሰርች ለመስራት ኢንፎርሜሽኖች በፍጥነት ያወጣል። ከቻትጂፒቲ ያው የተለመደ የምናውቀው ስለሆነ እንጂ ሌሎቹም በጣም በጣም ይበልጠዋሉ በጥራትም በተለይ ሪሰርችን ለመስራት። ፒክቶሪያ ኤአይ የሚባልም አለ። እሱ ቴክስትን ወደ ቪዲዮ ለመቀየር ብሎጎችን ወደ ቪዲዮ ለምሳሌ አንድ ቪዲዮ ስለ ሬስቶራንት የሚሆን እንትን ማለት መስራት ከፈለግን ቻትጂፒቲ ላይ ሄደን በአጭር ቆንጆ ነው ጽሁፍ ክሊር አድርገን ስንሰጠው አይዲያዎችን ያግረናል። እንዴት ፕሮሞት ማድረግ እንዳለብን ወይም ደግሞ ምን ላይ ለምሳሌ እንበልና እዚሁ ሬስቶራንት ላይ የኔ ሬስቶራንት ይሄ ያለው ምናምን ብለን ከጻፍን እሱ በደንብ አድርጎ ይሰጠዋል። ያንን ወደ ቪዲዮ ከፈለግን እናመጣና ፒክቶር ላይ ያችን ቻትጂፒቲ የጻፈው ስናመጣው ወደ ቪዲዮ ይቀይረልናል። ያንን ቲክቶክ ላይ ሄደን ደግሞ ካፕካት ተጠቅመን ፖስት ማድረግ እንችላለን። ኮምባይንድ አድርገን መጠቀም እንችላለን። ሪፍሌክስ ለቪዲዮ ለምትፈልጉ እጅግ በጣም ብዙ ነው። ሌሎችም አሉ። በሌላው ጊዜ እንትን እናደርጋለን። ይሄ ዋና ዋናዎችን ያመጣዋል። ኤአይ የማይሰራቸው ነገሮች አሉ መጠቀም ማንችለው። ኤአይ ኢዝ ፓወርፉል በት ስቲል ሊሚት አለው። በተለይ ሪፕለስ አያደርግም፣ እኛን አያደርግም፣ ሂውማን ሪሌሽንሽፕን ምንም አያደርግም። ኤአይ ካኖት ቢውልድ በቃ ሪል የሆነ ፍሬንድሽፕ አያደርግም፣ ትረስትም የለም።
ገና እሱ ኢሞሽንም የለውም። ዝም ብለን ማዘን ምናምን ነገር የለውም። እና በተለይ አንዳንድ ጥሩ አገለገለን ብለን ዝም ብለን የምንለቃቸው ዶክመንቶች ምናምን ነገር እ፣ ጥሩም አይደሉም። እሱ ፐርፌክት ዲሲሽን አያደርግ። የኛ ስቲል የሰው ጣልቃ ገብነት ወሳኝ ነው። በተለይ ፐርፌክት የሆነ ዲሲሽን ለማድረግ ኤአይ ካን ሜክ ሚስቴክ ደፍነት ካያችሁት፣ በተለይ የምትጠቀሙ ከሆነ ስልጣና ስህተቶችን እናገኝበታለን። ሰው የኛ ጣልቃ ገብቶ ማየት በተለይ ለፋይናል ዲሲሽን በጣም ወሳኝ ነው። 100% ደግሞ ኦሪጂናል እንትን አይደለም። ኤአይ ይዝስ የተማረን ነው የሚጠቅም እንትን የሚለው። ስለዚህ አንዳንድ ጊዜ የተሳተ ነገሮችን ክሬት ሊያደርግ ይችላል። ያንን ማየት 100% ኢፌክት ነው ማለት አይደለም። ኦሪጂናሎች ላይ ዲፐንድ መሆኑ በጣም ወሳኝ ነው። ቴክ ሪስፖንሲቢሊቲ ላይክ ሁማን አያደርግልንም። እሱም የእኛ ድርሻ ነው። ኤአይ ዳዝንት ቴክ ሪስፖንሲቢሊቲ ለእኛ አክሽን ምናምን አይሆንም። የእኛ እኛን የምናደርገው ኢምፖርታንት እንትኖች አሉ። ከኛ ከስሞል ቢዝነስ ከትንሹ መጀመር። ለምሳሌ ቻት ጂፒቲ በጣም ፍሪ ነው በአብዛኛው። በፔዱን ከገባ ነው ወደ 22 20 አካባቢ ነው መሰለኝ፣ እንደዛ ነው። በጣም ርካሽ ነው። ከሱ መጀመር ከዛ ካንቫ፣ ፌስቡክ፣ ኢንስታ ከትንሾቹ ከዚህም ብንጀምር ከዛ በኋላ ቀስ እያለን እያታደግን እንሄዳለን። ጊዜ ለመቆጠብ ይኸው ቅድም አውርተናል። ብዙ ነገር ይጠቅመናል። ሰው ያ እና በትንሽ በትንሽ ያገ እያወቅን እየተማርነው እንሄዳለን። ሰዓቱ ሄደን ናብሽ። አዎ አይ ቲንክ እሺ በቃ እንትን ልበለው። እሺ ቋጨውና ልትጋ- ጥሩ እሺ። ነው። በጣም አሁን ግን ኢንትረስቲንግ ነው። እኔ ራሴ የሚገርም ብዙ ነገሮችን ወደዛ ወደዚህ እያሰብኩኝ ነው የነበሩት። በተለይ ጨርስና የራሴን ኮሜንቶች ይሰጣለሁ። ሃው ቱ ስታርት ዩዚንግ ኤአይ ኢን ዩር ስሞል ቢዝነስ የሚለው የመጀመሪያው ነገር ፍላጎታችን ማወቅ፣ የኛ ምንድነው የምንፈልገው እና ከዛ ደግሞ ጥሩ የሆነውን ነገር ራይት ለእኛ ለምንፈልገው ነገሮች ኤአይ መምረጥ። ቻትጂፒቲ በአብዛኛው በጣም ጥሩ ነው። ካንቫ በጣም ጥሩ ነው። ከትንሹ በመጀመር እያደግ ስንሄድ ወደ ፐርፕሌክስ ምናምን መሄድ እንችላለን። ከዛ ቤዚክ የሆኖችን ማወቅ፣ በተለይ ደግሞ ፕሮምፕት አጻጻፍ ግብስ ውስጥ ያለ ነገር ከሰጠነው ጥርት ያለ ነገር አይሰጠንም። የትኛውም ቢሆን የትኛውን አሁን ጀሚናይ እና ፐርፕሌክስ በእርግጥ ያጣራሉ። ቻትጂፒቲም እንደዛው። ግን ክሊር የሆነ ነገር ስንሰጠው ጥሩ የሆነ ነገር ይመስለናል። ስለዚህ እንዴት ነው ፕሮምፕት አጻጻፍ ምንድን ነው? ኮዶች ምንድን ናቸው? ኮዶች አሏቸው በጣም። ለምሳሌ ቻትጂፒቲ ላይ አንድ ነገር ጠይቀን በደንብ እንዲያስራዳ ከፈለግን ስላሽ አድርገን ኢኤልኤስ ቴን ስንለው እንደዚህ ኮዶችን በቆይ ከአብርሃም ጋር ተነጋግረን እንለቃቸዋለን። እነሱ እንደዚህ አይነት ኮዶች አሉ። ስናደርግ አብራርቶ ልክ እንደ 10 ዓመት ልጅ እንደ 20 ወይ እንደ 15 ዓመት ልጅ አድርጎ ያስረዳል። ዝም ብለን ከእንትን ካደረጉን ግን አንዳንድ ጊዜ ራሱ በጣም ፕሮፌሽናል ስለ እንትን ስለሆነ ዝም ብሎ እንትን ያደርጋል። አጠያየቅ በጣም በጣም ወሳኝ ነው። ስታርት ስማርት እሱም ወሳኝ ነው። ዩዝ ኤአይ ኤቭሪዴይ ኢምፕሩቭ ኤንድ ግሮም ይጠቅምናል። እሺ ከዛ የመጨረሻ ስራ ላይ ደርሻለሁ። ኪ ቴክ አዌይ ኤአይ ሲምፕል ነው። ያው በትምህርት ላይ ስንማረው እኔ ኤአይ ላይ ነው ስንማረው ከባድ ነው። ያው ባክግራውንዱ ማሽን ለርኒንግ የሚባል እንዴት ነው ሞዴል ብዙ አለ። ለእኛ ግን አንዴ ከተሰራ በኋላ በጣም ቀላል ነው። አንደርስታንድ ማድረግ ቀላል ነው። ሲምፕል ነው። በተለይ ለስሞል ቢዝነስ በጣም ሲምፕል ነው። ኦልሬዲ የተሰራ ነገር ነው። የተሰራው ነገሮች ላይ እኛ መጠቀም ብቻ ነው። አሁን ቻትጂፒቲ ማን ስሩ አንሰራው ማለት ተሰርቶልናል። እሱን መጠቀም እንዴት መጠቀም እንዳለብን ማወቅ ነው። እሱ ደግሞ በጣም ቀላል ነው። ያው ጊዜ እንዴት እንደሚቆጥብ አይተናል። ገንዘብን በጣም ቢቆጥበልናል። ብዙ ነገሮችን ከስተመር ሳቲስፋክሽን በደንብ ይኖራል። ስለዚህ ይህን ነገሮችን እዩዋቸው ወይም ስክሪንሾት ማድረግ ትችላላችሁ። ፋይናል ሜሴጅ ኢዝ ኖት ጀስት ፊውቸር ኢትስ ዮር አድቫንቴጅ። ዩ ዶንት ኒድ ቱ ቢ ላይክ ቴክ ኤክስፐርት መሆን አይጠበቅብንም። ብዙ ገንዘብ ሊኖርም አያስፈልግም። በትንሹ ዋናው ካሬጅ ኤንደን ራይት የሆነ ማይንድ ሴት ካለን በትንሹ ጀምረን በጣም መጠቀም እንችላለን። ይሄንን ከተጠቀምን ቢዝነሳችን በፍጥነት ያድጋል። ጥሩ የሆነ ከስተመር ሪሌሽንሺፕ ይኖረናል። ገንዘብ ሴፍ እናደርጋለን። ጊዜ እኛም አንደክምም። ብዙ ነገር አለ። ጊዜ ባይኖር እዚህ ጋር ብናወራ ደስ ይላል። ጥያቄ ካለ ነው። ፋይናሊችን ልበል። ኤልኤንአይ ላይ ብዙ ስልጠናች አሉ የስሞል ቢዝነስ። ይህንን እስካን አድርጋችሁ ተመዝገቡ። አንድ ዋን ቱ ዋን ፍሪ እንትን እንሰጣለን። በጣም አመሰግናለሁ። ጨርሽ። እጅግ በጣም ጥሩ ነው ያሬድ።
በጣም ደስ የሚል ነበረ። እንዳው ባታቋርጠው የሚል ሜሴጅ አይቻለሁ። እኔም ራሴ ያው እንድታቋርጠው አልፈለግኩም። ባይ ዘ ዌይ ትልቁ ፐርፐዝ ምንድን ነው እዚህ ጋ እኛ እንደ ኢትዮጵያ ኮሚኒቲ ልናደርግ የምንፈልገው ኮሚኒቲያችንን በኢንፎርሜሽን እና በትምህርት ኢምፓወር ማድረግ ነው። ኢንፎርሜሽን ነው ትልቁ ነገር። አሁን በተለይ በቃ በጣም በጣም ተቀያያሪ የሆነበት ዘመን ላይ ስላለን ያለ ነው። ራሳችንን ኢምፓወር ካደረግን ነው መራመድ የምንችለው። አሁን ትራንስፖርት እንደምታዩት ነው። ከተወሰነ ጊዜ በኋላ የትራንስፖርት ቢዝነስ ከፍተኛ አደጋ ውስጥ ይወድቃል። በቀደም ምናልባት ዜና አይታችሁ ከሆነ ትራክ ከቴክሳስ ዳላስ ወደ 230 ማይል ሰማይ ትራክ ፉል ሎድ ይዞ ቴስት አድርገዋል። ብቻውን ሄዷል፣ ሰው ሳይኖረው ማለት ነው። አውቶሜትድ ሆኖ ታክሲ ኦልሬዲ ተጀምሯል። ኤአይ ሆኖ ማን ነው በአውቶሜትድ ሆኖ ኦፍኮርስ አርቲፊሻል ኢንቴሊጀንስን ይጠቀማል። ጃፓን ሀገር ውስጥ በቀደም እያየሁ ነበረ። ባጌጅ ሃንድሊንግ ፉሊ ሮቦቲክ ሊሆን ነው። ለ2 ዓመት ትራያል ላይ የመጡ ነው። እና እኛ ምንድን ነው ማድረግ የሚጠበቅብን? ይህንን አይነት ፕሮግራሞች የምንሰራው በተለይ የኛ ኮሚኒቲ አብረን መራመድ ካልቻለን በጣም ወደኋላ ነው የምንቀረው። ዲስ ኢዝ ደ ታይም ተሰባስበን ምናልባት ወይ ካምፓኒ ኦርጋናይዝ ተደርጎ እንደዚህ አይነት ቴክኖሎጂዎቹን ራሳችን ኦን የምናደርግበትን ሁኔታዎችን መፍጠር መቻል አለብን። ቴክኖሎጂዎቹ እየመጡ ነው። እኛ ራሳችንን ቀይረን ግን መሳተፍ ካልቻለን ወደኋላ ነው የምንቀረው። ሌትሴ የታክሲ ማህበሮች አላቸው። ብዙ ማህበር ያላቸው ሰዎች አሁን ኡበር እና ሊፍት የሚቀርበት ነው የሚሄደው። ኔክስት 5-6 ይርስ ኡበር እና ሊፍት የሚጠቀም ሰው አይኖርም። ምክንያቱም ኮምፕሊት አውት ኦፍ ማርኬት ነው የሚሆኑት መኪናዎቹ ፉሊ አውቶሜትድ ስለሚሆኑ ማለት ነው። ስለዚህ ምንድን ነው ማድረግ ያለብን? ከአሁኑ ተደራጅተን እነዛን መኪናዎች ገዝተን ሆልድ ማድረግ እንችላለን እኛ። ስለዚህ ነው እኛ ኢንፎርሜሽኑን መስጠት ነው፣ አክሽን መውሰድ የኮሚኒቲው ፋንታ ነው። እና እዛ ላይ በጣም የተለያዩ ነገሮችን እንድታስቡበት ስለምንፈልግ ነው እያስተማረ የምንመጣው። ሁልጊዜም እናስተምራለን። የምናውቀውን እውቀት ያሬድ ጥሩ ትምህርት ተምሯል። እኔ የቢዝነስ እውቀት ያለኝ ከዋሽንግተን ስቴት ዩኒቨርሲቲ ጋር ብዙ ስራዎች እንሰራለን። ስለዚህ በዛ ነገር ላይ በማስተርስ ሌቭል እየሰራው ነው ያለሁት እኔ ራሴ። ስለዚህ ብዙ እውቀቶቹን ልናስተላልፍላችሁ ልናስተምራችሁ እንፈልጋለን እና ተጠቀሙበት የሚለውን ነገር በጣም በአጽንኦት እንትን እላለሁ። ለምሳሌ ቅድም ያሬድ ያለው ነገር አለ፣ 11 ላብ ያለው ነገር አለ። እኔ አሁን ድራይቭ ታይም አለኝ ብዙ ከቤቴ መስሪያ ቤት እስከሄድ ድረስ ወደ 40 ደቂቃ 45 ደቂቃ አጠፋለሁ። ያ 45 ደቂቃውን ዝም ብዬ ላሳልፈው አልፈልግም። ምንድን ነው ያደረኩት? የማነባቸው መጽሐፎች በሙሉ ወደ እንትን ቀየርኳቸው ማለት ነው፣ ወደ አውዲዮ ቡክ ቀየርኳቸው። ስለዚህ መኪና ውስጥ ሲሄድ 40 ደቂቃ መጽሐፉን እየሰማሁት ነው የሚሄደው። ባይ ደ ታይም ተመልሼ ወደ ቤቴ ስመጣ ሌላ 45 ደቂቃ እሰማለሁ። ስለዚህ ኦልሞስት 2 ሰዓት ያህል ሪዲንጉን መኪና ውስጥ ጨርሼው ነው የምመጣው። ባይ ደ ታይም ቤቴ ቁጭ ብዬ አሳይሜንቴን ስሰራ ሁሉ ነገር አልቋል። ስለዚህ እንደዚህ አይነት ነገሮችን መጠቀም ይረዳሉ። ግን ዶንት ፎርጌት ኤአይም በራሱ ደግሞ ፍጹም ነው ማለት አይቻልም። አሁን በቅርብ አንድ ችግር የተፈጠረ አለ። እንደው ፕራክቲካል ላይ ነገሮችን ለማውራት ያህል ነው። አንትሮፒክ የሚባል የኤአይ ካምፓኒ አለ። ያ ካምፓኒ ምንድን ነው የሚያደርገው? በተለይ በዚህ በሚሊተሪ ኢኩዊፕመንቶች እዚህ ጋር ነቲንግ ኦፍ ዘ ሬኮርድ ነው ማወራው፣ ማለት ማንንም ጃጅ ለማድረግ ወይ ምናምን አይደለም። ያለውን ሪያሊቲ እና የተፈጠረውን ነገር ነው የምንናገረው። እና ይሄ የኤአይ ካምፓኒ የጦር መሳሪያዎችን ከኤአይ ጋር እያዳበለ የሚሰራ ነው። ስለዚህ ምንድን ነው ያደረገው? ፋይናሊ ኤአዩ ስህተት ሊሰራ ስለሚችል የፋይናል ዲሲዥኑን የሰው ልጆች መውሰድ አለባቸው የሚል አቋም ያዘ ማለት ነው። የፔንታገን ደግሞ ዲፌንስ ሚኒስትር እዚህ ሀገር ያለው ማለት ነው ያንን ነገር ሰጣ ገባ ውስጥ ስለገቡ እሱን ኮምፕሊትሊ ከኮንትራት አስወጡት። ምክንያቱም ፉሊ አውቶሜትድ አድርገው መስራት ነው። ምክንያቱም ምናልባት ሰምታችሁ ከሆነ ኢራን ላይ አሁን ለምሳሌ አንድ ትምህርት ቤት ተመቷል። ዲስፒቱ እንዳለ ሆኖ ምንድነው ያ ቦታ የሚሊተሪ ቤዝ ነበር ከዚህ ቀደም። አሁን ግን የልጆች ትምህርት ቤት ሆኗል። በሚስሊድ በሆነ ኢንፎርሜሽን ያ ቦታ ተመታ ማለት ነው፣ በተሳሳተ መረጃ። ስለዚህ እንደዚህ አይነት ጥፋቶች ሊጠፉ ስለሚችሉ በተለይ የሰው ሕይወትን ሊቀጥፉ የሚችሉ ነገሮች ስለሚመጡ ኤአዮችን መጠቀም ጥንቃቄ ባለበት፣ ቅድም ያሬድ ብሎናል። በጣም ሰውን ሪፕሌስ አያደርግም፣ ሰውን ይረዳል፣ ሰውን ይደግፋል፣ በብዙ ነገሮች ኮንትሮል ይደረጋል። ስለዚህ ያንን በመረዳት እንድንጠቀምበት ነው። ይሄ በጣም ቬሪ ቤዚክ የሆነ ትምህርት ነው ዛሬ የተሰጠው። ግን እንዴት እንገባለን እንዴት እንሰራለን የሚለውን አንዱ ራሳችሁን የምታስተምሩበትን ነገሮች አጫጭር ኮርሶችም ሊኖሩ ይችላሉ። እንደዛ አይነት ነገሮችን ለመውሰድ መሞከር። ግን
በቃ እነዚህ ፋክቶች ናቸው። ቃል ልናመልጣቸው ልንወጣባቸው ማንችላቸው እንትኖች ስለሆኑ ወደዛ መሄድ እንችላለን። በማርኬቲንግ ላይ፣ በሜዲሲን ላይ፣ በማንኛውም ነገር ላይ ኤአይ ይመጣል። እንግዲህ ጥያቄዎች እና መልስ ጋር እንሂድ። ይህን ካለን ዘንድ now let me say at Murus where you know ሄሎ ዋን ሰከንድ ማን ነው? ቆይ አንድ ጊዜ ያሬድ ይታያል። ቤት ልታደርገው ትችላለህ። አርጌ እሺ ቴንክ ዩ። እሺ ጥያቄ ካላችሁ እባካችሁን ኢትስ ቬሪ ኢንትረስቲንግ ፕሊዝ ኮንቲኒው የሚል መጥቷል። ቬሪ ናይስ ኤንድ ክሊር ፕሬዘንቴሽን ቴንክ ዩ። ሁላችሁንም እናመሰግናለን። እግዚአብሔር ይስጥልኝ። ጥያቄ ካለ ስቲል ደስ ይለኛል። ጥያቄ እየጠየቁ ይችኛውን እንትን ላርጋት አይደል? ይችኛውን ሸል ላርጋት። እቺ መጨረሻው እሺ ችን በተለይ ስሞል ቢዝነስ ኖራችሁ ደግሞ የሌበር እና ኢንዱስትሪ አካባቢ ላይ የምትፈልጉት እርዳታ ካለ እሱንም ፕሮግራም ስለጀመርን በዚሁ ስለሱ ማውራት እንፈልጋለን። እስከን አድርጋችሁ መነጋገር ይቻላል ከኛ ጋር። እሺ እናመሰግናለን ቲና ቴንክ ዩ። እሺ እዚህ ጋር አይፎን እጁን ያወጣ ሰው አለ። ስም አሚዩት አድርጉና ቀጥሉ። ሰላም እንዴት አመሻችሁ? እግዚአብሔር ይመስገን። ቴንክ ዩ ሶ ማች። በጣም በጣም ኢምፖርታንት የሚጠቅመንን ትሬኒንግ ነው ዛሬ የተማርነው። እኔ ጥያቄ ምንድን ነው አሁን ለምሳሌ የዘረዘራቸው እነ ቻት ጂፒቲ ሌሎቹም አሉ እና እንዴት ነው እነሱን ትሬኒንግ አግኝተን ራሳችን መውሰድ የምንችለው? ፔመንት አለ ወይንስ ፍሪሊ የምናገኝበት ሚንስ ይኖራል? እንደው እሱን ሰጀስት የምታደርጉን ነገር ካለ። ያሬድ እስቲ አንተ መልሰው። ይሄንን ሞር ካንተ ሙያ ጋር የተያዘ ስለሆነ በተወሰነ ደረጃ ማቀውም አለ፣ ግን ያሬድ ቢሰራው ጥሩ ነው። ይሄ እነዚህ ጄኔሬቲቭ ኤአይ የሚባሉ ቻት ጂፒቲ፣ ጄሚናይ በሙሉ ቅድም የዘረዝን ናቸው። አሁን ነፃ ናቸው አሉ። ስለነሱ ከሆነ እንትን ለማለት ለመማር በጣም ነፃ አለ። ሪሶርሱን የት ቦታ ነው ካፈል እንትን ከሆነ እዚህ ጋር ኢሜልሽን እንትን ወይም ኢሜል የሆነ ነገር ግን እልካለሁ። ግን ነፃ ነው። ስለ ቻትጂፒቲ አጠቃቀም ነፃ ነው። ፕሮምፕቶቹ እንዴት እንደሚጻፍ ነፃ አለ። ነፃ ኮርስ በጣም ብዙ አለ። ብዙ ቦታ አለ። እዚህ ጋር ኢሜልም ከሆነ ምንም እንትን ካለሽልኝ እልካለሁ። ሹር በቃ እንትኑ ላይ እጽፋለሁኝ። ቴንክ ዩ ሶ ማች እግዚአብሔር ይስጥልኝ። ከዛ ደግሞ አድቫንስ ሌቭልም ከፈለጋችሁ ደግሞ አለ። በትምህርት ደረጃ በኮሌጅ በዩኒቨርሲቲዎች ደረጃም አለ አጫጭር ኮርሶች ሰርቲፋይድ የምትሆኑበት። ባይ ዘ ዌይ ስራም ሊገኝበት ይችላል። ይህን ነገር አብራችሁ እንድታስቡበት። ሰርቲፋይድ ሆኖ የኤአይ ፕሮምፕቶችን በመጻፍ ራሱ ብዙ ስራዎችን መስራት የሚቻልባቸው ነገሮች አሉ። ሶ ኤኒባዲ ኢንተረስትድ የሆነ ሰው ካለ ለምሳሌ ዋሽንግተን ስቴት ዩኒቨርሲቲ ላይ የሚሰጥ ኮርስ አለ። እሱን ወስዶ ሰርቲፋይድ ሆኖ ምናልባት እስከ $1,800 $2,000 ድረስ አካባቢ የክላስ አለ። እዛ ላይ ገብቶ ሰርቲፋይድ ሆኖ በትክክለኛ ጥሩ ስራ ሊያገኝም የሚችልበት መንገድ አለ። እሱም ቢማረው በጣም ይሄ እዚህ ላይ እንደውም ፕሮምፕት ኢንጂነሪንግ ነው የሚባለው። አጻጻፍ ብቻ እነዚህ ቻት ጂፒቲ ያሉ በሙሉ እንዴት መጠየቅ እንደሚቻል ራሱ የቻለ ትምህርት ነው። ፕሮምፕት ኢንጂነሪንግ የሚባለው ትምህርቱ እስከ 1 ዓመት 2 ዓመት ይፈጃል። በጣም ሃይሊ ፔድ ከሚባሉት ውስጥ ነው አንዱ በዚህ ሰዓት እና አብርሃም እንዳለው በጣም ጥሩ ቦታ ምንትን ይደርሳል። እሺ ዳኒ አቤት። እንዴት ነህ ዳኒ? ታዲያስ እንዴት ነህ? ደህና ነው ወይ? እግዚአብሔር ይመስገን። እናመሰግናለን። እግዚአብሔር ይስጥልን። ያሬድ ነው ስሙ? ያሬድ እንዴት ነህ? ደህና ነው። አልተገናኘንም። ታይተናል ውድለት መሰለኝ። እሺ አመሰግናለሁ። እግዚአብሔር ይስጥልኝ። እግዚአብሔር ይባርክልኝ። ጥሩ ነው። በጣም ጠቃሚ ኢንፎርሜሽን ነው የምትሰጡን ያላችሁት። እኔ ኤአይን በተለይ ኮፓይለት እጠቀማለሁ አንዳንድ ስራ ላይ። በጣም ነፍስ አድን ነው እንዳልከው ቅድም እንዳወራኸው within a split second የምፈልገው እንዲሁም ከምጠብቀው በላይ ነው የሚሰጠኝ። በአንዳንድ ኮምፖዝ በማድረግበት ጊዜ በጣም ነው
የኔን ህይወት ያቀለለው። በተለይ ብዙ ጊዜ አንዳንድ ጊዜ አብዛኛውን ጊዜ ብል ይሻለኛል የምጽፋቸውን ነገሮች በእንግሊዝኛ የምጽፋቸውን ለባለቤቴ እባክሽ ይልኝ ብያት አይታ ሄዴክ ነው የሚሆንባት እና ያ ቀርቷል ማለት አሁን ራሴ ነኝ የማደርገው በኮፓይለት። እንደዛም ሆኖ ወደ ባይብል ስተዲ ካሉኝ ግሩፖች ጋር ሁለቱ ኤአይ የሚያሰለጥኑ አሉ በየሀገሩ እየሄዱ አውስትራሊያ፣ ጃፓን ምናምን እየተመላለሱ ትሬኒንግ የሚሰጡ እና የሚነግሩን ነገር በጣም በጣም የሚያስፈራና የሚዘገንን በቃ ቱ ዘ ፖይንት ዳት የእግዚአብሔርን ቦታ ሪፕሌስ አድርገን እንደምንጫወት ነው የሚመስለው። በጣም ይጠቅመናል፣ ግን በጣም የሚያስፈራ ቦታ ላይ እንደደረስንም ወይም ደግሞ እየደረስን እየሄድንም እንዳለን ደግሞ ማወቅም አለብን ብዬ አስባለሁ። ምንም በቃ አብሶሉትሊ there was nothing ይሄ መሽን ማድረግ የማይችለው ይሄ ኤአይ ማድረግ የማይችለው። ከዛ ደግሞ አሁን አንዱ ለምሳሌ የትናንትና ባይብል ስተዲ ነበረን ሲነግረን ካምፓኒ ሄዶ ሲኢኦ ጋር ሲነጋገር ወደ 250 ሰው ነው የሚያስወግዱት። በዚህ እንትን 250 ሰው ካምፓኒው አስወግዶ ይሄን ነገር ለማስገባት እና ሲኤፍኦ እና የፋይናንሻል እንትኑን ብቻ ይቀራል ብለን ነገር ነው። እኔ እሱንም አልፈልገውም እሱም መሄድ አለበት አለን አለ። በጣም ነው የደነገጥኩት። ይህ ሰውዬ ብቻውን ሊሰራ ነው እንደሚፈልገው ብለን ተያየን አለ እና ይሄ የዚህ ዴንጀሩን የዚህም አደገኝነቱንም ደግሞ ማወቅ አለብን። Yes, it's convenient. Yes, it is really, really lifesaver. Yet, we are really, really heading towards a very, very dangerous zone. በጣም የሚያስፈራ ቦታ እየሄድን ነው ለማለት ነው። አመሰግናለሁ። ቴንክ ዩ ዳኒ። እንግዲህ ያው የተለያዩ ቪዎች አሉት ያው እንዳልከው ስለ አሁን ዛሬ እንኳን ብዙ ስለ ኤአይ ስለሱ ለመነጋገር አይደለም እንትኑ ግን የተለያዩ እንትኖች አሉት። ኢት ዲፔንድስ ሃው ዊ ሲ ኢት ኢት ዲፔንድስ ሃው ዊ ሪአክት። ቅድም ያልኩት ነገር አለ። ለምሳሌ ከስራ የሚያባረረን ብዙ እድሎች ይመጣሉ። እድሎች ማለት እንቅፋቶች ይመጣሉ። ስለዚህ ይሄንን እንዴት ነው እኛ ፕሮአክቲቭ ሆነን የምናልፈው? በቃ ትልቁ ሜሴጅ እንድናየው በተለይ እንደ ስሞል ቢዝነስ ኮሚኒቲ እንድናየው እንድንረዳው የምፈልገው ኦፍኮርስ በጣም ብዙ ሰዎች ከስራ ውጭ ይሆናሉ። ስለዚህ ዛሬ ግን ከተዘጋጁ ዛሬ ፕሮአክቲቭ ሆነው ለዚህ ነገሮች ሬዲ ከሆኑ ቅድም እንዳልኩት ነው ኡበር ትራንስፖርት በእንደዚህ አይነት ነገር ኢቨን ላይክ አሁን ሄር ሳሎን ፀጉር መቁረጥ ምናምን ሁሉ በቃ በዲዛይን ሆኖ ሊመጣ ነው፣ ሮቦቲክ ሊሆን ነው። ስለዚህ እንደዚህ አይነት ነገሮችን ካሁኑ እንዴት ነው ራሳችንን አዘጋጅተን ልናልፈው የምንችለው እንደ ኮሚኒቲ? ኦፍኮርስ ምን ማድረግ እንችላለን? ለምሳሌ የታክሲ ማህበራት ቢኖሩ ምሳሌ ነው እንግዲህ እዚህ ጋር የምሰጠው ፍጹም ላይሆን ይችላል። ብዙ ምንድነው ተግዳሮቶች ሊኖሩት ይችላሉ ያንን ነገር ለማድረግ። ግን እነዛ ማህበራት ቢቋቋሙ አንድ ላይ ሆነው ቢመጡ ሌትስ ሴ አዝ ስሞል ኢትዮጵያን ኮሚኒቲ ወይም የኢትዮጵያ ኤርትራ ኮሚኒቲ የታክሲ ማህበር ቢኖርና እንበል 1000 መኪናዎችን መግዛት ቢችል ያ ማህበር ሲቲውን ማሳመን ይቻላል። እኔ የማይበት በዛ ነው። ለምን ሞኖፖላይዝ አያደርጉትም እነዛ ካፒታሊስቶች ወይም ኮርፖሬሽኖች? እኛ ስሞል ኮሚኒቲ እንደሆነን ያውቃሉ። ያንን ቴክኖሎጂውን ተጠቅመን ግን ሰርቪሱን መስራት እንችላለን። ያንን ለማድረግ ግን ዛሬ መነጋገር መቻል አለብን። እየተቀየረ ነው ያለው። አክሽን ካልወሰድን ግን ነገ መጥተው ምናልባት 1-2 ወር በፊት ሲያትል ላይ አይቻለሁ ቴስት እየተደረገ ነበር ድራይቭለስ ታክሲ ማለት ነው። ስለዚህ ዛሬ አክሽኑን ወስደን እኛ ተደራጅተን ሲቲውን ወይም ጋቨርንመንትን ማናገር ካልቻለን ከጨዋታ ውጭ ነው የምንሆነው። ዴንጀር ብዬ የማስበው እኔ በዚህ አይነቶቹ ናቸው። ራሳችንን ፕሮአክቲቭሊ መቀየር መቻል አለብን። ስለዚህም ነው ዛሬ ምንድን ነው መሆን ያለበት። ሌላው ደግሞ ምናልባት ትልቁም ነገር እንደው ከፊታችን ወዳለው ደግሞ ነገር ለመምጣት ያው የወርልድ ካፕ ከፊታችን አለ። ትልቅ ኦፖርቹኒቲ አለ። በፍጥነት ቢዝነሶቻችንን የምናስታወቅበት ማርኬት የምናደርግበት ፕሮሞሽን የምንሰራበት ስለሆነ ነው ይህንንም ነገር እዚህ ጋር ያመጣ ነው። ኤአይን ተጠቅሞ ምናልባት 1-2 ነገር ነው እንግዲህ የምናየው ፊታችን ያለውን የረጅሙን ነገር ፊታችን ያለው ትልቅ እድል አለ።
ቶሎ ተጠቅመን ማርኬት አድርገን ሶሻል ሚዲያውን ተጠቅመን ቢዝነሶቻችንን አስታውቀን ያሉትን ኦፖርቹኒቲዎች ወደ ስራ ለመቀየር ነው። የፊውቸር ደግሞ እንግዲህ እግዚአብሔር ከፈቀደና ሁላችንም በጤና በእድሜ ካለን እየተነጋገርን አንዳንድ አክሽኖች እናደርጋለን። ኦፍኮርስ የሚያስፈሩ ጥያቄዎች ይኖራሉ። እንደ ሁኔታው እየተለማመድን ከሁኔታው ጋር መጓዝ ብቻ ነው ያለን እድል፣ ምንም ልናረግ ስለማንችል። ግን አት ኤንድ ኦፍ ደ ዴይ ኤአይ ሰውን አይተካም። በጣም ጥሩ ነው ዳኒ የሚያለው በጣም እንትን የሚያደርግ ነው። ያው የዛሬው እንትን የመጀመሪያው ያው ስሞል ቢዝነስ ያላችሁ ኤአይን ተጠቅመን እንዴት ቢዝነሳችን ማሳደግ እንችላለን፣ ብዙ የተዘረዙ ጥቅሞች አሉ። ካለሆነ ደግሞ እንዴት አዲስ ወደ ቢዝነስ እንዴት እንገባለን የሚል አይዲያ በጣም በጣም ይሰጣል። አሁን አብርሽ ካለው ጋርም አሁን የፊታችን ለምሳሌ የዓለም ዋንጫ እየመጣ ነው። ትልቅ ነገር ነው። ለዚህ ቢግ ኦፖርቹኒቲ አይደል? ይህን ተጠቅመን ኤአይን ተጠቅመን ምን እንስራ ብለን በዚህ አሁን ኢቨን ቪዲዮ እንትን አብርተን ፊታችን ሳይታይ መስራት እንችላለን። በዚህ ፈሪ እንኳን ብንሆን ማለት ነው። አሁን ይህንን ተጠቅመን የተዘረዙትን ቻትጂፒቲን እንበለው ጀሚናይን ተጠቅመን ምን ብንሰራ፣ የዓለም ዋንጫ እየመጣ ነው ሲያትል ላይ 6 ጨዋታቸውን ምን አይነት ቢዝነስ ባደርግ ያዋጣኛል ብለን ብንጠይቅ ብዙ ነገር ይነግረናል። ለምሳሌ አሁን የትልቅ የታዋቂ እንትኖች የእነሱን ዲዛይን ፎቶ አድርገን ቲሸርት ላይ አድርገን ብናወጣው ብዙ የሚሸጥ ነገር ነው። አይዲያ በጣም ይሰጠናል። ምን ባቀር ሰው ለስሞል ቢዝነስ ላላችሁ ብቻ ሳይሆን የዛሬ ወደ አዲስ ቢዝነስ ለመግባት ስራ እንትን ያደርጋል። አዎ ያደርጋል። ግን ወደ አዳዲስ ስራዎችም ደግሞ ይፈጥራል። የቢዝነስ አመለካከት የሌለን ምንም የሌለ ነገር ሀሳብ ይሰጠናል ከፍላጎታችን ጋር። ከዛ ውጭ ግን መጠንቀቅ ግን በጣም በጣም በተለይ ፐርሰናል ላይ እንትናችን ኢንፎርሜሽን እዛ ላይ ማድረግ በጣም እንትናል። እኔ እንደ ፐርሰናል የምናገረው ቻትጂፒቲም ሌሎቹም በተለይ ምን የሚላለው ኢምፕሩቭ ፎር ኤቭሪዋን እነዚህ ጀነሬቲቭ ኤአይ የሚባሉ በሙሉ ጎበዝ የሆኑት ከእያንዳንዳችን ዳታ ስለሚወስዱ ለርን ይማራል፣ ሪለርን ያደርጋል፣ አልለርን ያደርጋል ራሱ በራሱ ያ ከኛ ዳታ የሚወስድ ነው። ስለዚህ እዛ ውስጥ ገብታችሁ ኦፍ ብታደርጉት ዳታችሁን አይወስድም፣ እንዳይወስድ ያደርጋል። ቻትጂፒቲ ላይ ዳታ ኮንትሮል ገብታችሁ ፐርሰናል የሚለውን ኦፍ ማድረጉ ይጠቅማል። ምክንያቱም የራሳችን ዳታ ይወስዳል። ምንም ነገር በተለይ ኮምፒውተር ላይ አንዳንድ መረጃዎች ካሉ ገብቶ መውሰድ ስለሚችል ሶሻል ሴኩሪቲ በጣም ጠቃሚ የሆኑ እንትኖችን ለማስቀመጥ በጣም በጣም ጠቃሚ ነገር ነው ይናገራሉ። ከዛ ውጭ ግን አዳዲስ አይዲያ ስለሚሰጥ እንጠቀምበት። በተለይ የኛ ኮሚኒቲ ላይ ትንሽ እንትን አለ፣ ሌሎች በጣም ይጠቀሙት በጣም እና እኛም ተባብረን እንደዚህ የኢትዮጵያ ኮሚኒቲን ብዙ ስልጠናዎች አሉ ይኖራሉ፣ ተጋግዘን ብንጠቀምበት ጥሩ ነው እላለሁ። በጣም ጥሩ። እንግዲህ ጥያቄዎች ከሌለ እዚህ ላይ እንቋጫለን። ያው እንደምታውቁት ኮንታክታችን አለ። ዋን ሞር ታይም የኔን ኮንታክት ሼር አድርጋለሁ። እዚህ ጋር ያሬድ አንተን አድርገሃል። እዚህ ጋር ላድርግልሽ የኢሜል አዲስ ለሚያገኘው ሰዎች ይሄ የኔ ኮንታክት ነው። ከታያችሁ እርግጠኛ አይደለሁም። ጥሩ ይታያል። እኔ በእንትን የጀነራል እንትን ላይ ቅጣት እየጻፍኩ ነው። እሺ እናመሰግናለን። ይሄ ያው ቪዲዮ ይቀረጽና ኦልሬዲ ሬኮርድ ስለሆነ ዩቲዩብ ላይ ሼር እናደርገዋለን። ያላዩ ሰዎችም እንዲያዩት፣ ማየት የምትፈልጉ ሰዎች ሪፈር ወደኋላ ወደፊት እያደረጋችሁ በተለይ ያሬድ የሰጣቸው ብዙ ጥሩ ጥሩ እንትኖች ስላይዶች ስላሉ ስላይዶቹን እንትን እናደርጋለን። በጣም በጣም እናመሰግናለን ያሬድ። አመሰግናለሁ። በሌላ ጊዜ እንደዚሁ እንገናኝና አብረን ሌላም ፕሮግራም እንሰራለን። የተሳተፋችሁ ሁላችሁንም ከልብ አመሰግናለሁ። መልካም ምሽት፣ መልካም ጊዜ ይሆንላችሁ። በሌላ ፕሮግራም እስክንገናኝ ደህና እደሩ። መልካም ጊዜ። ይቅርታ እንግዲህ ከፈጠምኩ ምናምን ቆጥቆጥ ካለ በጣም ግሩም ኢንፎርሜሽን ነው። እናመሰግናለን። ነጋዴም ባንሆን ሴርስጥልን ደህና እደሩ።